ጠበቆች ለማን ነው የሚከራከሩት? ለራሳቸው ነው ለነዛ ሰዎች ነው የሚከራከሩት? ገብቶሻል አይደል? በቃ እሱ ያንን ትዳር በትኖ ሄዶ የሚወስደውን በቃ ያሳገደውን ንብረት ብዛት ነው ያየው እንጂ ረጅም ጊዜ በቃ ገና 5-6 ልጅ ወልዳለች። ከልጅነት እስከ እውቀት ነው የመጣ ንብረት መከራዋን ምናምን አንድ ልብስ ለብሳ ያ ሁሉ ልጅ ያሳድጋ ልክ ቪላ ምናምን ሲሰራ ሌላ ሚስት ያመጣ እድሜ ዘላለሟን መርካቶ እንዲህ ታጥፋ ምናምን ሰርታ ፎቅ ተሰራ ብላ መጨረሻ ላይ ካርታው ሲመጣ በእናቱ ስም። ብዙ ጊዜ ሰርግ ምናምን ይሄ በቃ ኢን ሚሊየንስ ምናምን ወጥቶ አንድ ካርድ እንኳን ለሰው የሚጠሩበትን ያክል ለጋብቻ ውል ትኩረት አይሰጥም። ኖ ማለት ያለብሽ ቦታ ኖ ማለት አለብሽ። አሁን አይ ትዳር አይፈርስም ምንልበት ቦታ አለ። ኖ ይሄ በቃ ሬድ ላይን ነው መፍረስ አለበት የምትይው ቦታ አለ። ለሴትዮዋ ለመኖር ላለመኖር ለህይወቷ ለሞቷን የሚያመጣው ከሆነ መቆም አለበት። አንደኛ ወንዶቹ እንዲታወቅ አይፈልጉም። አንድ ሁለተኛ ሴቶቹ ራሱ ወንጀል ወይ ነውር እኮ አይደለም። ለምሳሌ ቤት አለን ሲል እስኪ የት አለ ካርታው? ይሄ ቤት ያንቺ ነው ተብላ 16 ዓመት ኖራበት በኋላ አይ ቤቴ ነው እኮ ምናምን ስትባል ካርታው በእናቱ ስም ነው። ጠበቃ አዲስ መሐመድ እባላለሁኝ። የአዲስ መሐመድና ጓደኞቿ የጥብቅና ድርጅት ስራ አስኪያጅና መስራች ነኝ። ዛሬ ባልደረባዬ ከትዕግስት ዋልተ ንጉስ ጋር ጋብቻን በተመለከተ፣ ፍቺን በተመለከተ፣ ንብረት ማሸሽን በተመለከተ አስተማሪ የሆኑ ኬዞችን እያነሳን የተወሰነ ውይይት አድርገናል። እንዲህ አይነት ውይይቶችን እንቀጥልባቸዋለን። እናንተም ትማሩባቸዋላችሁ ብዬ ተስፋ አደርጋለሁኝ። እኔን አድራሻ ማግኘት ከፈለጋችሁ ጦር ኃይሎች ኩዊንስ ሱፐርማርኬት ፊት ለፊት ቢሮዬ ይገኛል ማለት ነው። የትዕግስት ዋልተ ንጉስን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንደዚህ አይነት አስተማሪ የህግም ሆነ ሌሎች ጉዳዮችን ታገኙበታላችሁ። ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔ ስለ ጉዳዩ ያላችሁንም ኮሜንት ሀሳባችሁን አስቀምጡልን። የምትፈልጉበትም ሌላ እንድንወያይበት የምትፈልጉትም ርዕስ ካለ ብታስቀምጡልን ሌላ ጊዜ ተመልሰን እንመጣለን ማለት ነው። የነበረን ቆይታ ጥሩ ነበረ። አመሰግናለሁ። መልካም ጊዜ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊንስ ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። ጠበቃ አዲስ እንኳን ደህና መጣሽ። እንኳን ደህና ቆይሽ። እና ደግሞ እንኳን ተያየን። በፊት ላይ እናታች ነበርን። በኋላ ላይ ልኩን ያስታወስኩት ለካ ቢሮአችን ላይ እናታች። አዎ በጣም እንደውም ኬዞች ሁሉ ትልኪ ነበር። አድቫይስ ምናምን ይሄ የወንጀል ኬዝ ነው የምናምን ሂዱ አዲስ ካያች ረጅም ኧረ አዲስ ተከራከሪ እንላለን። አዲስ የሆነ ነገር አድርግ። በተለይ የጋብቻ የቤተሰብ ጉዳይ መቼም ከባድ ነው። ስራሽ ልክ እንደኛ አይነት ስራ ነው ያስባለሁ። የአንድ ሳንቲም ገጽታዎች ነው ማስበው። ቴራፒውና ጥብቅናው አብራችሁ እኛም ጋር እኮ ቴራፒ አለው። ኧረ እባክሽ ማለት በምክር አገልግሎት ሰተሽ እኮ ወደ ትዳራቸው የሚመለሱበት የሚያስቡበት ይሄንን አስባችሁበት ነው። ይሄ እኮ ለፍቺ የሚያበቃ አይደለም ብለን እኮ ይመለሳሉ። ትዳሩም ይቀጥላል። ትመክሪያቸዋለሽ እንዴ? አዎ አድቫይዝ እኮ የኛ አንድ የሳይኮሎጂ ፓርት አለው እኮ የኛ ትምህርቱ ላይ አለ ማለት ነው ስትማሩ። ወይንስ እኔ አሁን የማውቀው ለመናገር ጠበቃ ሲባል ሎጂክና ሎጂክ የሚከተል ብዙ ስሜት የሌለው ደረቅ ህግ የሚል ምናምን በቃ ህግ የሚል ለስሜት ጉዳዩ ያልሆነ ብዙ ቦታ የማይሰጥ እና እንደዚህ ጠበቃዬ ነው ወደ ትዳሬ መለሰኝ ምናምን ሰዎች ሲሉ ይገርመኝ። እንዴ ጠበቃ ይመክራል እላለሁ እንዴ? እኔ በጣም ነው የምንመክረው። እንዴ ዋናው ራሱ እንትናችን እኮ ምን ላይሰንስ የምንወስድበት የምክር አገልግሎት ነው የምንሰጠው። ሰው አድቫይዝ ስናደርጋቸው ሰዎችን ፍርድ ቤት ራሱ እኮ የማሰላሰያ ጊዜ አለ። ዝም ብሎ በተለይ አሁን ዛሬ ስለ ጋብቻ ስለሆነ የምናወራው ማለት ነው። ጋብቻ ዝም ብሎ ተቋም ነው እንደወረደ ወይ እንደ ቤት ሽያጩ ሊፍረስ አይፍረስ ምናምን የምትይው አይደለም። ጊዜ የሚፈልግ ማሰብ የሚፈልግ ግራቀኝ ማየት የሚፈልግ ሌላ የሶስተኛ ወገን ኢንተረስት የልጆችን ኢንተረስት ይነካል አይነካም ብለሽ የምታስቢበት እንደ ማህበረሰብ አይደል መነሻ ተቋም ስለሆነ
ዝም ብሎ ምናምን በደንብ አድቫይዝ አድርገን ይሄኛው አሁን ይዘሽው የመጣሽው ሀሳብ እኮ ለፍቻ አያበቃም፣ ተመልሰሽ ሄደሽ አስቢበት፣ ይሄ እኮ 20 እና 21 ዓመት የቆየ ትዳር እንዲሁ በሆነ ገጭ ገው ስለመጣ አይፈርስም ብለን ይሄዳሉ። አስበውበት ሀሳብ በደንብ እንዴ በጣም ብዙ የስነ ልቦና ፓርት ነው ያለው። አይ ጥሩ ነው። ይሄንን ማወቅ ጥሩ ነው። አሁን እኔ ተመልካቾች ሊያውቁ ይችላሉ። እኔ አሁን ለምሳሌ አላውቅም። በቃ ያ ብዙ ሰው ህግ ሲባል የሆነ ደረቅ እንትን ሆነ አንቀጽ ምናምን ብቻ ጠቅሰሽ አይነት ነው የሚመስለው እንጂ አይደለም። ስሜትም አለው። ኤግዛክትሊ ኢሞሽናል ፓርት አለ። ጠበቆች ስሜትም አለን፣ እንመክራለን፣ እናዝናለን፣ እንራራለን። ሹር እንዴ በደንብ እናልቅሳለን አብረናቸው። በተለይ አሁን በጣም ስሜት የሚነኩ ምናምን አንዳንዴ ማለት የተለየ ኢንትረስት አንዳንዴ በቃ ልክ እነሱ በጣም ኢሞሽናል ሲሆኑ በተለይ ሴት ስትሆኚ ያንን ፊሊንግ የምታውቂው ምናምን ከሆነ በቃ ማስረዳት ሊከብድሽ ሁላ ይችላል። በጣም ኢሞሽናል እንትን አለው። በጣም ጥሩ። ዛሬ እንግዲህ የአዲስን በጥብቅና እንግዲህ ሙያሽ ውስጥ ያሳለፍሽውን ከጋብቻ ጋር ከቤተሰብ ጋር ከልጆች ጋር በጣም ብዙ የምንማራቸው ነገሮች የምንሰማቸው የማናቃቸው አንዳንዶቻችን ደግሞ እንቅልፋችንን ተኝተን ጉዳዩ ሲመጣ ስብርብራችን ደግሞ የሚወጣብን ጉዳዮች አሉ። እሱን ብዙ ካንቺ የምንሰማበት ይሆናል ብዬ ነው የማስበውና በጣም ደስ ብሎኛል። እንግዲህ ስለሆንሽ እኔም በጣም ደስ ብሎኛል። ትጂ አንደኛ ከረጅም ጊዜ በኋላ ነው የተገናኘ ነው። እንደገና ይሄንን ኤሪያ ማውራት የምፈልግበት ኤሪያ ስለሆነ በቃ ስቲል በጣም ሀስል ያለው ለጠበቃ ባይዳው የባልና ሚስት ጉዳይ ነው አድካሚ እና ሰልቺ ማለት ብዙ አንወደው ይሄ እና ተፈጥሮ ይፈልጋል። እናት መሆን ምናምን ይፈልጋል። ትንሽ ኢሞሽናሊ አታችድ መሆን ከኤሪያው ጋር ምናምን ይፈልጋል። ምንም ትዳርን ልጆችን ምናምን ሴንስ የማያደርግ ምናምን ብታመጪው እንደ ሽያጭ ውል ምናምን ሊሆን ይችላል ፊልም ያደርገው ማለት ነው። ከዚህ ቢዮንዳት ነው እዚህ ሆነ የእናት ማለት ርህራሄ ዝነት ምናምን ይፈልጋል። ዝነት ይፈልጋል። ጥብቅና ሙያ እስቲ ወደ አንቺ ሙያ ደግሞ እንግባ። መቼም በጣም ብዙ አመት ሰራሽ፣ ብዙ ሰማሽ፣ ብዙ ታሪኮችንም ገና ታጫውችናለሽ። እኔም ብዙ ካንቺ እማራለሁ። መቼም የጋብቻ ነገር ሲነሳ መቼም የብሯ ነገር፣ የፍራንኳ ነገር፣ የሀብቱ ነገር፣ የንብረቱ ነገር አብሮ ይነሳልና የመጀመሪያው ጥያቄ ቢሆንልኝ ደስ የሚለኝ እንበልና ያው አግብቻለሁ ልጆች አሉ እንበልና ቲጂ አላገባችም እና ልታገባ ነው ብለን እናስብ። ረጅም አመት አረብ ሀገር የሰራሁበት የደከምኩበት አረብ ሀገር በተለይ እናውቀዋለን። ወይንም ደግሞ ውጭ ሀገርም ተሰድጄ ሀገር ውስጥም ሊሆን ይችላል የደከምኩበት ንብረት አለኝና ፈራው ማገባውን ባሌ ነው። ኦኬ በጣም ያንቺ ብቻ ሳይሆን የብዙ ሰው ስጋት ነው። ቲጂ ይሻላል ፕሪናፕ አይደለም የሚባለው ቀድሚያ ላስከ ንብረቱ ማለት ከጋብቻ በፊት ያፈራሁት ነው አስፈርመው ደግሞ በኋላ ደግሞ ትዳሬን ያሻክርብኛል ያለ ማለት ትዳር በመተማመን ላይ ነው የሚመሰረተው የሚል ነገር ሰምቻለሁ። ባላስፈርመው ደግሞ ይዞብኝ ይሄዳል ብዬ ነው የማስበው። ከዛ ፈለኩና ጠበቃ ለማናገር አንቺ ጋር መጣሁ። በጣም ደስ ይለኝ። እንኳን ጠበቃ አዲስ እንኳን ጠበቃ ይሆኝና ምን ትይኛለሽ? እስቲ እንግዲህ ቲጂ ጥሩ ጥያቄ ነው ያነሳሽው። እንግዲህ ከህጉ የጋብቻ አንድ ነገር ለይተን እንሄድ መጀመሪያ። በጣም ብዙዎቻችን አንቺን ጨምሮ እኔን ጨምሮ ያለን ማለት ነው እንትን ሰነዶች ምናምን ሄደችሁ ተፈራርማችኋል? ከኔ ከባሌ ጋር ኧረ በጭራሽ ተፈራርም ያለው ክፍለ ከተማ ምናምን። በጣም ብዙ ሰው እስቲ ጋብቻ ውል አላችሁ? እኮ ቲጂ አይደለም፣ እሱ ውል አይደለም፣ ሜሬጅ ሰርቲፊኬት ነው የሚለው በህጉ ማለት ነው። ሜሬጅ ሰርቲፊኬት እና ሜሬጅ ኮንትራት የተለያዩ ናቸው። ሜሬጅ ሰርቲፊኬት ማለት ቲጂ ከባሏ ጋር ባልና ሚስት መሆናችሁን ብቻ የሚያስረዳ ነው። ሜሬጅ ኮንትራት ደግሞ በጋብቻው ውስጥ ጋብቻ ስምምነት ነው አይደል? በዚህ ስምምነት ውስጥ ወይ ደግሞ አንቺ ኮንሰንት ፈቃድሽን ሰተሽ የምትኖሩበትን ጋብቻ ንብረታችሁን በተመለከተ የግል ንብረት ካለሽ የጋራ ንብረት ካላችሁ እንዴት አድርጋችሁ እንደምታስተዳድሩት አንደኛው ወገን ለአንደኛው ውክልና ሰጥቶ እንዲህ የሚያስተዳድረው ቢሆን
በምን ሁኔታ ተብሎ አብዛኛው የጋብቻ ውል የሚይዘው የንብረት ኢሹዋቸውን አድሬስ የሚያደርጉበት ነው። በጣም ብዙዎቻችን ግን የለንም። አሁን ቅርብ ጊዜ እየተለመደ መጥቷል። ከሌና ከሌ ባልና ሚስት ናቸው። ከዛ ደግሞ ከጋብቻው በፊት የተፈራ ንብረት ይሄ ሚስት ያፈራቸው አለ፣ ባል ደግሞ ይሄ ያፈራው አለ። ከዚህ በኋላ የሚያፈሩት የጋራ ንብረታቸው ይሆናል ተብሎ ይጻፋሉ ማለት ነው። እና እኔ እንደው እዚህ ላይ የምመክረው እንደ ጠበቃም ማለት ነው ለጠበቆችም ገበያ ለመክፈት እና ትዳርንም ሴቭ ለማድረግ ብዙ ጊዜ ሰርግ ምናምን ይሄ በቃ ኢን ሚሊየንስ ምናምን ወጥቶ አንድ ካርድ እንኳን ለሰው የሚጠሩበትን ያክል ለጋብቻ ውል ትኩረት አይሰጥም። በጣም የሚገርምሽ ግን ጋብቻው ከተጀመረበት ቀን ጀምሮ ኢሹ ሊኖረው ይችላል። ምክንያቱም የሚኖረው ምንድን ነው? አንደኛ የምትመጣው ራሱ በጣም የምታገባው ሰው ባለሀብት ቢሆን የሆነ በቃ ሌክሰስ መኪና እያሰበች ሊሆን ይችላል የምትመጣው። ገብቶሻል አይደል ወይ? ሶሪ እንግዲህ ምሳሌ መጥቀስ ስላለብን ማለት ነው። በቃ የሆነ የሚያምር ቪላ ቤት ለመኖር ለምናምን በዛ ሂደት አገኘዋለሁ የሚለውን ማለት ከእንትኑ በላይ ከትዳሩ በላይ ንብረቱ ላይ ትኩረት የማድረግ ነገር ይኖራል ማለት ነው። እሱ ደግሞ የሚፈለገውን ዓላማ ሳይመታ ጋብቻውን የማፍረስ እድልም ይኖረዋል፣ መጀመሪያ አድሬስ ስላልተደረገ። ኦኬ፣ ይሄ ማለት ምንድን ነው? ለምሳሌ መጀመሪያ ሰው እሷ ብትሆን ባለሀብት የሆነችው የሚመጣው ሰው ወይም ሊያገባት የመጣው ሰው ንብረቴን ሊካፈለኝ ሁልጊዜ በስጋትና በጥርጣሬ ውስጥ እንድትኖር ነው የሚያደርጋት። ገባሽ? መጀመሪያ ግን አይ በቃ የእሷ የግል ንብረት ይሄ ነው ተብሎ ከተጻፈ ኢሹ የለም፣ ቶታሊ ኢሹ የሚባል የለም። ኦኬ፣ ሬጅስተርድ ስለሆነ ማለት ነው። የእሷ የግል ንብረት ነው። በቃ የእሱም አይደለም፣ የእሱም ስላልሆነ ከዚህ በኋላ የሚሰሩት ነው፣ ኢሹ አይደለም። እሱም አገኘዋለሁ በጥርጣሬ ነው የሚኗኗሩት ራሱ ገና ሲመጡ እኮ። ይሄ ቅድም ስትይኝ ነበራል። ትረስት እኮ ነው። ጋብቻ እኮ መተማመን ነው። አዎ፣ አንቺ እሱን አምንሽው ነው የምትገቢው፣ እሱ ደግሞ አንቺን አምንሽ ነው የሚገባው አይደለም። እንግዲህ ጋብቻ ውስጥ የአካላዊም ስነ ልቦናዊም ትስስር ነው አይደል የሚኖረው። ስለዚህ በጣም ከባድ ትስስር ማለት ነው። እሱን ለማድረግ ሰዎቹ ሌላ ኢንተረስት ከሆነ ይዘው የሚመጡት ሁልጊዜ እንዴት አድርጌ ያኛውን ነገር ወደ እኔ ያመጣዋለሁ የሚለው ነው ኢሿቸው እንጂ ትዳሩ አይደለም ኢሿቸው። ፍለጋ ሁልጊዜ ያንን ንብረት ፍለጋ ይሆናል። እንዴት ምናምን እንዴት ነው ማሸሸው እንዴት ሆኖ ምናምን ኢሹ ይሆናል። ስለዚህ መጀመሪያ የሜሬጅ ኮንትራክት በጣም ብዙ ነገር ይቋጨዋል። በጣም ብዙ ወይም ደግሞ የጋብቻ ውል የጋብቻ ሰርቲፊኬት አይደለም ይሄ ውልና እንትን ሄዶ ማዘጋጃ ሄዶ የሚሰጠው ሰርቲፊኬት ነው። እንተና ባል እንተና ሚስት ተብሎ እሱ ሰርቲፊኬት ነው። ስለዚህ የጋብቻ ውል ይኑረን ነው ብዙውን የሚቋጨው ስለሆነ ማለት ነው። ሌላው አይ እንደዚህ አይነት ኢሹ እንዲሰማ ባትፈልጊስ አንቺ አይ በቃ አሁን ገና ከመምጣቷ እሷ ቤት ስላላት ነው እንደ እሷ እንዲህ ምናምን ይለኛል የሚል ይሉንታ ምናምን ይዝሻል አይደል? ትንሽ እንደዚህ አይነት ምቾት ለምን ይነሳኛል ብለሽ ካሰብሽ ደግሞ ከጋብቻው ቀን በፊት የጋብቻ ነፃ ሰርቲፊኬት አውጥቶ ሄዶ ውልና ማስረጃ ማስመዝገብ ይቻላል። ንብረቱን በቃ ይሄ ቋጨው ማለት ነው። አሁን አንቺ እዛ ውሉ ላይ ቢመዘገብም ባይመዘገብም ኦልሬዲ መጀመሪያ ሬጅስተርድ ስለሆነ ኢሹ አይደለም፣ አያሳስብም ማለት ነው። በጣም ብዙ ሰው እንትኑን ፎርማቱንም ስለማያውቀው እንደዛ አይነት ምዝገባ አያደርግም። አሁን ስንት አይነት ነገርኩሽ ማለት ነው። የመጀመሪያው ከጋብቻው በፊት ማስፈረም ይችላል። ከጋብቻው በፊት ሄደው ውልና ማስረጃ ማስመዝገብ ይችላሉ። እሱን ሳያስመዘግቡ ቀኑ ደረሰባቸው። በጋብቻው ዕለት ወይም ደግሞ ወዲያውኑ ጋብቻው እንደተፈጸመው ይላል ሕጉ። እሱ ከሆነ ደግሞ በጋብቻው ዕለት ውል እንተናና እንተና ተጋብተዋል ሲባል በግላቸው ያላቸው ንብረት ይሄ ነው ተብሎ እንዲጻፍ ማድረግ። ይሄ ነው ያላቸው ንብረት ተብሎ ሁለቱም ያቀረቡት ማለት ነው። ሁለቱም ያቀረቡት ይመዘገባል ማለት ነው። እሱም በተመለከተ ይሄ ሕጉ ክራይቴሪያ የሚያደርገው አለ።
ማለት 4 ምስክሮች መሆን አለባቸው ይላል። የህጉን ቅድመ ሁኔታ እስካሟላ ድረስ አክሰፕትድ ነው፣ ችግር የለበትም። የግድ ሬጅስትሬሽን ሪኳየር አያደርግም ማለት የግድ አያደርግም። ግን የምስክር መጠን ምናምን አለ የሚያስቀምጠው፣ እሱን መጠበቅ ያስፈልጋል። ስንት የምዝገባ አይነት አየን? 2 አየን። ሶስተኛው ይሄ ሁሉ አለፈ ምናምንና ልጅቷ ረጅም ዓመት አረብ ሀገር በቃ እድሜ ዘላለሟን ሰርታ ለፍታ ያመጣችው የግሏ ምናምን ነው። ጋብቻው ቀጥሏል፣ ልጆችም ምናምንም ተወልደው ሊሆን ይችላል። ፍርድ ቤት ሄዶ መመዝገብ አለበት። ይሄ ለምሳሌ አንደኛውን ወገን ያላግባብ ኢቭን በንብረቱን በማፍራት ሂደት አስተዋጽኦ ከነበረው ጉዳት እንዳይደርስበት ፍርድ ቤት ሄዶ ፍርድ ቤት ኮስቸን ያደርጋል። ስትመጡ ልታስመዘግቡ ቲጂ ለምንድን ነው ከተጋባችሁ 3-4 ዓመት ሆናችሁ ለምን ማስመዝገብ ፈለግሽ? በምን ምክንያት? እንዴት? እኔን በአንቺና ባልሽ መጠያየቅ የማትችሏቸውን ነገር ይጠይቋል ፍርድ ቤቱ። የስ በደንብ ጀስቲፋይድ በሆነ ምክንያት እንዲመዘገብ ማለት ነው። ህጉ በተቻለ መጠን እንትኖቹን አስቀምጧል፣ ፎርማቶቹን አስቀምጧል። ማን ያልተጠቀመበት? እኛ እንደው ያንቺ ራሱ ክላይንቶችሽ ደግሞ የሚመጡ ሰዎች ብዙ ስለምትሰሪ ብዙ ክርክሮችንም አድርገሻል እና እንደው አያውቁም ማለት ነው። እኔ አሁን ምሳሌ አላውቅም፣ አምኛለሁ እንደማላውቅ። እኔ አሁን ውል አለኝ ነበር ብዬ የማስበው ግን ሰርተፍኬት ነው ያለሽ። ቁርጤን ነግረሽኛል። ቁርጥሽን ነግረሻለሁ። ሰርተፍኬት ነው ያ። እና ብዙዎቹ ግን አያውቁም፣ እንደኔ ናቸው ማለት ነው። በጣም ብዙ ሰው እንደውም ቲክቶክ ላይ በጣም በተደጋጋሚ የጋብቻ ውልና ሜሬጅ ኮንትራክትና ሜሬጅ ሰርቲፊኬትን ልዩነቱን በጣም ብዙ ጊዜ አሁን ደንበኞች የራሱ ልክ ለፍች ምናምን ሲወጡ የጋብቻ ውል አላችሁ አለኝ ብለው ያመጡታል። ሲያመጡት ግን ሰርቲፊኬቱን ነው ያመጡት። የለም ብዙዎቹ የለንም ባለመብት፣ በቃ ሁሉ ነገር ባለመብት ነን ብዬ ነው የማስበው። ያቺ ሰርቲፊኬቷ ካለች ግን ሰርቲፊኬቱ የህጉ ግምት ምንድነው መሰለሽ? ባልና ሚስት ናቸው ተብሎ ግምት ሲወሰድ ከጋብቻ በኋላ የተፈራው ንብረት የጋራ ነው ብሎ ግምት ይወስዳል። ህጉ በራሱ ፕሪዛምፕሽኑ እሱ ነው። ነገር ግን ሰዎች የግል ንብረት ሲኖራቸው ለመጨቃጨቅ ለምናምን መድረክ እንዳይሆን ቀድሞ እንዲህ አይነት ፎርማቶች እንዲህ አይነት ህጉ እንደዚህ አይነት ማለት ትዳር እኮ ወይ ደግሞ ጋብቻ በጣም የተከበረ ነገር ነው ማለት ትዳር ሲኖር አይደል ማህበረሰብ ሲኖር ነው ሀገር የሚኖረው። ያ ማህበረሰብ የሀገር ጤናማ እንዲሆን እኔና አንቺ ጤናማ ልጆች ማፍራት አለብን። ለዛ ነው በዚህ ደረጃ የሚጨነቅለት ማለት እንትኑ ራሱ በቃ ግንኙነቱ እንደዚህ ይሁን ምናምን ህጉ ራሱ በጣም በቃ እንዲህ እያስታመመ ይሄኛውን አለፋችሁ ወይ በቃ በዚህ ጊዜ ካለፋችሁ እዚህኛው ላይ ተመዝገቡ፣ እዚህኛው ላይ አለፋችሁ ደግሞ እዚህኛው ላይ ተመዝገቡ። ገብቶሻል አይደል? በጣም ሰፖርት እያደረገ ነው እስከ መጨረሻው። በዚህ አግባብ ይሁን እያለ ማለት ነው። እና እንፈራለን ልበል አዲስ እንትንን አይደለ እኛ ጋር ግልጥልጥ አድርጎ መናገር የተሰማንን ስሜት ችግር አለ ልበል። እንደዛ ይመስለኛል ትንሽ በተለይ የተለመደ አይደለም ማለት አንዳንድ ጊዜ የተለመደ አይደለም ለማለት ይከብደኛል። ቲጂ ምንድን ነው መሰለሽ እኔ በጣም ጉራጌ ክልል 89 ዓመተ ምህረት የተደረገ የጋብቻው ላይ አይቼ ኢቭን ሶሻል ሚዲያ ላይ ሁሉ ፖስት አድርጌው ነበር። በጣም ስለገረመኝ ማለት ነው። ንገሪኝ እስኪ ምን አይነት ነው ውሉ? በእጅ የተጻፈ እንደዚህ ይሄ መስመር ባለው ወረቀት ምናምን የተጻፈ እንዴት አርቲኩሌት እንደተደረገ በጣም ነው ሰርፕራይዝ የሚያደርግሽ። ገጠር ውስጥ ነው የተጻፈው። የልጅቷ ስም ተጽፏል፣ የባልየው ስም ተጽፏል፣ ለልጅቷ አባትየው መጀመሪያ የሰጧት ንብረት ተጽፏል፣ የግሏ እንደሆነ ተጽፏል። እሺ ይሄ ሲጻፍ የኛ አሁን ተሻሻለ የተባለው ዘመናዊው የቤተሰብ ህግ አልወጣም። እኔ በጣም ነው ሰርፕራይዝ ያደረገኝ ማለት ነው። አንዳንድ ሰውና እንትን ለሆነ ጉዳይ ያለው ኮንሽስነስ በጣም ነው እኮ የሚገርመው። በጣም ነው ሰርፕራይዝ ያንቺ ነው አልኳት። አዎ በቃ ተለቅ ያለች ሴት ምናምን ናት፣ የክፍለ ሀገር አይነት ታይፕ ምናምን ናት። እና በጣም ገርሞኝ በቃ እንደው እባክሽን በጣም ነው ስለገረመኝ ኮፒ ልውሰዱላ ብዬ ኮፒ ወስጄ እንደው ሰው እንዲማርበት ብዬ ሁላ ፖስት አደረግኩትና እዚህ ሆነ ውስጥ እኔ እዚህ ሆና ዶክተር ሆና ይሄ ነው ቤትሽ ተብላ 4-5 ልጅ ምናምን ከወለደች በኋላ የሆነ ሌላ ሁለተኛ ሚስት ማግባቱን ስታቅ እስቲ ቆይ ንብረቴ ብላ እዛ ቤት ስትሄድ
ጨርሶ ያ ቤት በእሷ ስም አልተገዛም ምናምን 4-5 ቤት እንዳላቸው ምናምን የምታውቀው ገብቶሻል? አዎ። እና አንዳንድ ጊዜ ሰዎች ከተማ ስለሆኑ ይሄ የትምህርት ስታተሳቸው ከፍ ስላለ ምናምን አይደለም። ለዛ ኢሹ ያላቸው የየን ከፍታ ነው ነገሩን የሚወስነው። ከዛ እኔ ማመን አቃተኝ። አንቺ አልኳት። ከዛ ስትሄድ ልክ ሰውየው በቃ የሆነ መጠራጠር ስትጀምር ሄዳ ቤቱን ስትጠይቅ እንዴ ያምሻል እንዴ ምናምን በቃ እንደ ጤነኛ ራሱ አላዩኝም ማለች። አንኳኩቼ በኪራይ ነው ያላችሁት በምንድን ነው ያላችሁት? ኧረ እኛ ይሄ ቤት እኮ ከገዛ ነው 5 ዓመታችን ምን ፈልገሽ ነው የመጣሽው? ከዛ እንዴ ይሄ ቤት እኮ የኔ ነው በእኔ ስም የተገዛ ነው ምናምን። ቤት ስትሄድ ምንም ዶክመንት የሚባልም ነገር የለም ምንም ነገር የለም ማለት ነው። እና አንዳንድ ጊዜ ሰው የከተማ ሰው ስለሆነ መብቱን የሚያስከብር ወይ የሆነ ምናምን እንዳይመስለን ብዬ ነው። ገብቶሻል አይደል? ኢቭን ሰው ያለን ለዛ ኢሹ ያለን ግንዛቤ ነው ነገሩን። እሺን እኮ ነው አሁን እቺ ሴት አሁን ባሏን ስትተዋወቀው 4 ቤት አለን አላት። 4 ቤት አለኝ በቃ ወይ ያኖርሻለሁ ወይ ስለንብረት አታስቢ ብሏታል። አሁን እኮ አንቺ እንደምታወሪው ከሆነ ካልተመዘገበና ካልተቆጠረ እርግጠኛ መሆን አንችልም ማለት ነው። ኢቭን መጠየቅ ራሱ ወንጀል ነው ይመስልናል። በጣም ማለት አንዳንድ ጊዜ ንብረታችን የቱ ነው አይ ቲንክ ቅድም በኋላ እንትኑ ላይ የሆነ ፓርት ላይ እናነሳዋለን። ግን ለጉዳዩ ያለን ቸልታም ይመስለኛል። ማለት አሁን ለምሳሌ ምንድን ነው ብዙ ሴቶች ባሎቻቸው ምን እንደሚሰሩ ምናምን አያውቁም። በጣም ብዙ ሴቶች ማለት ነው። አንደኛ ወንዶቹ እንዲታወቅ አይፈልጉም። አንድ ሁለተኛ ሴቶቹ ራሱ ወንጀል ወይ ነውር እኮ አይደለም። ለምሳሌ ቤት አለን ሲል እስኪ የት አለ ካርታው? ይሄ ቤት ያንቺ ነው ተብላ 16 ዓመት ኖራበት በኋላ አይ ቤቴ ነው እኮ ምናምን ስትባል ካርታው በእናቱ ስም ነው። 27 ዓመት 28 ዓመት አንድ ላይ ኖረው የሚሰሩበት ማደያ የኛ ነው ብለው ማደያ የምትውል እዛው ራሷ ስትመዝን እየዋለች ይሄ ላይሰንስ ምናምን አከራይተው ምናምን ከዛ በሌላ ሰው ካርታ ሲመጣ በሌላ ሰው እኛ እግዳለ ምናምን ብለን ስንሄድ በሌላ ቶታሊ በሌላ በወንድም በእህት በሌላ በእሷ በማታውቀው በጓደኛ በዘመድ ነው ያለው ማለት ነው። እንደዚህ አይነት ናቸው። እና አንዳንድ ጊዜ ለጉዳዩ ያለን ቸልታ ላይሆን ይችላል። ግን ቸልታ የሚገልጸው የተሻለ የሚገልጸው ወርድንግ እሱ ይመስለኛል። ለምሳሌ ቤት አለን ሲል ቤታችን እስኪ ማለት ሚኒመም ካርታ ማየት እንትን አይደለም። ትዳር ይሄ የመቆጣጠር ነገር አይፈልግም። ብዙ ሁሉን ነገር ንቅ ምናምን በማድረግ አይሆንም፣ እንደዛ አይሆንም። ግን አንቺም የእንትኑ ፓርት የትዳሩ ፓርት እንደሆንሽ አንቺም የራስሽ ፓርቲሲፔሽን እንዳለሽ ምን ሆነ እንዴት ሆነ መቼ ሆነ ምናምን የሚሉትን ነገሮች የተወሰነ አክቲቪቲ ውስጥ መኖር አለብሽ። እንዲያው ይቅርታ እንዳቋርጥሽ እና በዚሁም እንድታወሪ ጥሩ እየነገርሽኝ ስለሆነ እንዴ አንድ ንብረት ሲገዛ ባልም ይግዛ ሚስትም ትግዛ እንዴ የትዳር አጋር ፓርቲሲፔት ማያደርግበት ግዢ አለ እንዴ? ኢቭን ውልና ማስረጃ ይፈቅዳል ወይ? አሰራሩ ስለዛ ነው ወይ? ምክንያቱም ለምሳሌ እንዳልሽው እኔ አንድ ማቃት ሴት አለች ቦታ ገንዘብ አላት። እሺ የት ነው አሳየኝ ስትለው ቆይ ዛሬ ነገ ስላት እኔ ለምንድን ነው የማታሳየኝ? ማሳየት አልፈለክም እንዴ ስትላት ይሄ አንቺ ችግርሽ ነው አታምኚኝ። ሁሌ ጭንቅላትሽ የሚያስበው ቤት ውስጥ ስለምትውይ በቃ ጭንቅላትሽ ነገር ነው የሚያስበው። አታምኚኝም ወይ? እኔ አይደለሁ እንደ ቤቱን ቀጥ አድርጌ ያስኩት ማበላችሁ ማጠጣችሁ ማለብሳችሁ ነው አይደለሁ። ከዛ በኋላ መጠየቅ አቆምኩ አለች። ግን መጥቶ የሆነ ነገር ገንዘብ ይላል ቲጂ አላቅም በቃ ለኔ አሁን መንፈስ ነው ላይ ታውቃለች። መንፈስ ነው ብዙዎች ንብረት መንፈስ ነው ምንም እንዲህ የሚጨበጥ የሚነካ ምናምን አይደለም። በዚሁም እንድታወሪኝ ስለፈለኩ እንደዚህ አይነት ጉዳዮች ላይ አሁን እንዳልኩሽ ብዙዎቹ የሚሸወዱት በተለይ ሴቶች ማለት ነው ውክልና ይሰጣሉ። ውክልና ደግሞ ያው በፍቅር ዘመን እንደሚያሰጧቸው ከዛ በኋላ በቃ ወንዶቹ ሻሻል የሚሰሩ እንዴ ማውረድ አይቻልም? ይቻላል። ግን የሚሆነው ምንድን ነው መሰልሽ? አንደኛ ይሄ ውክልናውን ለመስጠት
በቃ ባንክ ልበደር ነው እንትን እንደዚህ ላደርግ ነው ምናምን በቃ ለሆነ ፕሮሰስ ፈልጌው ነው ለንግድ ፍቃድ ነው ምናምን ነው የሚሏቸው። ከዛ በኋላ ሄደው አንዳንድ ጊዜ ውልና ማስረጃ ስለተደረገ ብቻ ሁሉንም ነገር ተገንዝበዋል ማለት አይደለም። ጥረት ይደረጋል ማለት ውልና ማስረጃ በተለይ አሁን ሄደው ውክልናው ሙሉ ነው መሸጥ መለወጥ ምናምን ይሏቸዋል ባለሙያዎችም። እኔም እዛው ኤሪያ ስለነበርኩ ምናምን እነግራቸዋለሁ። ግን አንዳንድ ጊዜ ነገሩን የሚያስቡበት አሁን በተለይ በጣም ብዙ ይሄ ሙሉ ውክልና ምናምን የሚያሰጡበት በፍቅር ወቅት ላይ ነው። ፍቅር ይሄ በቃ የመጀመሪያው የጋብቻ ወቅት ላይ ምናምን በቃ ብዙ ነገር ስለ ገንዘብ ስለ ምናምን የሚባል ወይም ደግሞ ይሄ የተረጋጋ ስተብል የሆነ ሁኔታው ሳትሆኝ ነው ገና ሽው ዋርዴክ እንደዛ ወቅት ላይ እንደዚህ አሁን እሱ ወቅት ማለት ይሄ በቃ አላጎረስሽኝም አይነት የምትባባይበት ነው እንጂ ይሄ ውክልና መስጠቱ ችግር አለው የለው የሚለውን ለማሰብ ጊዜ የሚሰጥ ወቅት አይደለም። ታውቂያለሽ እንደዛ አይነት እንደዛ እድል አይሰጥም። እና ከዛ በኋላ በቃ እንደፈለጉ ነው የሚያደርጉት። ንብረት ተሽጦ ተለውጦ ለሶስተኛ ወገን ምናምን ኢቭን በጣም አደገኛ ነገር ነው። እንደው በዚህ አጋጣሚ ማሳሰብ የምፈልገው ማለት ነው ውክልና የምትሰጡ ሴቶች በጣም እንደው ውክልና አትስጡ ማለት አይደለም። አስፈላጊ ሲሆን ልንሰጥ እንችላለን። ነገር ግን አስተዳደራዊ ነው መስጠት ካለባቸው። ገብቶሻል አይደል? ኢቭን ስለ ንብረቱ እንዳታውቂ እድል የሚፈጥረው እሱ ነው። መሸጥ መለወጥ ሰተሽዋል ምን ፍለጋ ይመጣል አንቺ ጋር? በቃ ኢቭን የህግ ሪሜዲ ራሱ የለው። በህግ በኋላ እንዲህ እኔ ሳላውቅ እኮ ነው እና ምን ብትይ እንዴ ሄደሽ እኮ ነው ውልና ማስረጃ የሰጠሽው እንደው አላህን ፍራ በቃ እንደው በሽማግሌ ልትዩ ትችያለሽ። ከዛ ውጭ ግን በቃ አሁን ሌሎቹ በሌላ ሁኔታ ንብረቶች ምናምን ቢያሸሽ ሌላ የህግ አማራጮች ምናምን ቀዳዳዎች ምናምን ይኖራቸዋል። ይሄ ግን ሄደሽ ሽጠው ለውጠው ለሶስተኛ ወገን ምናምን ብለሽ በምን አግባብ ልታስመልሽ ትችያለሽ? ለማስመለስ ራሱ በጣም ከባድ ነው። በጣም ከባድ ነው። ስለዚህ አዎ ኢቭን የእንትኑ አካል ሆኑ የትዳሩ እኮ አካል እንድትሆኝ ያደርግሻል። አትስጪ። እኔ አሁን ለምን ውክልና ስጠዋለሁ? እኔ አሁን መሸጥ ካለበት መለወጥ ምናምን ካለበት ያማክርሽ አንቺን እንሽጠው ይሄን ለውጣው ይሸጥ። መሸጥ ካለበት እኮ ተስማምተሽ ሊሸጥ ይችላል። ምንም ችግር የለም። ተስማምተሽ ስጦታ ልትሰጡት ትችያለሽ። ምንም ችግር የለውም። የእንትኑ ፓርት ራሱ ሁኚ። የሆነ ግለሰብ የሚወስነው ብቻ መሆንም የለበትም። ማለት ትዳር እኮ ፓርቲሲፓቶሪ ነው አይደል? አሳታፊ ነው። ያንቺ ድርሻ ሮላችን ቢለያይም አለን። የኔ ሮል አለ፣ የባልየው ሮል አለ፣ የባሌ ሮል አለ አይደለ? እሱ ነው የበለጠ በጣም የተሳኩ ምላቸው ትዳሮች፣ በጣም ሰርፕራይዝ አድርጎኝ የሰማኋቸው ትዳሮች አሳታፊ ትዳሮች ናቸው። በጣም ሰክሰስፉል የሆኑ ኢቭን ለመፋታት ኢሹ ኖሯቸው መጥተው አይ ይሄ እኮ በዚህ አንግል ብታዩት ስላቸው ተመልሰው ትዳሩ በደንብ ስተብል ሆኖ የሚቀጥሉ ማለት ነው። ሁልጊዜ የሆነ ሰው የሚወስነው በቃ የሆነ ያለቃና የእንትን አይነት ሲሆን እንትን አይደለም። በቃ የሆነ ቦታ የሆነ ሰውር እንደሚቆም አይነት ነው እንትኑ። በቃ እንደዛ አይደለም ትዳር። ያ አይደለም ትዳር። የሚስት ሮል አላት፣ የባል ራሱ ሮል አለው። ፕሮፐርሊ ሮላቸውን መጫወት አለባቸው። እሺ፣ ስለዚህ እኔ ሮላቸውን አታሳጧቸው እላቸዋለሁ። ባሎቹንም ሮል ማሳጣት የለብሽም። ሁሉንም ስራ አንቺ ሰርተሽ በሮል የሌለው አይነት ፊሊንግ እንዲሰማው ማድረግ አያስፈልግም። እኔ እንደውም አንዳንዴ ሳወራቸው እላቸዋለሁ ባልን ምን አለዋለሁ፣ ዲፌንስ ሚኒስተር ለምሳሌ አንበሳ ባልና ሚስቶችን ይሄ ዶክመንተሪው ላይ እንደው ናሽናል ጂኦግራፊ የምታይ ከሆነ እኔ በጣም ወደዋለሁ ያንን ፓርት ማለት ነው። እና እሱ ቀጠናውን ነው የሚቆጣጠረው እንትን ብሎ ገብቶሻል አይደል? በቃ ምንም አይነካቸውም። እሱ እያለ ይሞታል። እሱ ነው ቀድሞ የሚሞተው። ገብቶሻል አይደል? ልክ ነው። እናትየው ደግሞ ሮል አላት የራሷ ምናምን ማለት ስታድን በጣም ጎበዝ ነች። በጣም ካፐብል ነች። ካፐብል ያልሆነች አታደርጓት። እናት ሆና ካፐብል ያልሆነች አታደርጓት። እኔ እና ሳወራቸው እኔ በቃ ይሄ ሴት አንበሳ ያ የራሴ ሮል አላት። ኤግዛክትሊ ልጆቿ እንዴት ምናምን እንዴት ኤቭሪ እንትን ፕራክቲስ የምታደርጋቸው እኮ እሷ ነች።
እሱ ደግሞ ሉዓላዊነቱን አስከብሮ ነው የሚቀመጠው። ይሄ ማይ በቃ ቴሪቶሪ ነው ምናምን አይነት ነው። ገብቶሻል አይደል? ስለዚህ አንድ ጓደኛዬ ትለኛለች መኪና ጎማ ሲነፍስበት ሂድና ጎማውን ቀይረው። በቃ ናቹራሊ የወንድ ሮል አለ፣ ናቹራሊ የሴት ሮል አለ። ምን አየሽ እንደው በዚህ በጥብቅና ሙያ ውስጥ እንደው ጥሩ ነው ብለሽ የምታስቢው ብዙ ባልና ሚስት ኬስ ስላየሽ ምን አይነት ሮል ቢወጣ ነው ብለሽ ነው የምታስቢው? ወንድ ልጅ ወይም ባል ፕሮፐር የሆነ ሮላቸውን ማለት ፕሮፐር የሆነ ማለት አንደኛ እንዳልኩሽ ይሄ የአንበሳውን ፓርት መውሰድ አለበት፣ የአንበሳውን ድርሻ ማለት ነው። እሷም ደግሞ የራሷን ሮል መውሰድ አለባት። ሚና የሌለው የሚና መደበላለቅ ምናምን መኖር የለበትም። ሚና ያስፈልጋቸዋል። እኔ እናት ስለሆንኩኝ ማጥባት የምችል እኔ ነኝ፣ እሱ ሊያጠባ አይችልም። በቃ ይሄ በቃ ማለት ናቹራል ነገሩን መቀማት አትችይም ማለት ነው። አንዳንድ ጊዜ ካስተዋልሽው እንትን የለውም ይሄ ብቻ ኢቭን ከቤት እኮ ከሌሉ ወንዶች ከሌሉ ትክሻ ነገር የለውም ማለት አይ ዶንት ኖ እንዴት እንደሚገለጽ አላውቅም። አሁን እኔ አንዳንዴ ልክ ክፍለ ሀገር ከሄደ ባለቤቴ የሆነው ክፍል መብራት አይበራም። ለምን አላውቅም። እኔ በጣም ነው ሰርፕራይዝ የሚያደርገኝ ወል ማለት የሆነ በቃ ተሰብስበን የሆነ ክፍል ነው የምንገኘው ብቻ አንዳንዴ ዝም ብሎ መግለጽ የማንችላቸው የሆነ እንትን አለው። ከዛ አይ ዶንት ኖ በምን ወርዲንግ እንደምገልጽ አንደርስታንድ አድርገሽዋል። ቅዝቅዝ ያለ ነው፣ ቅዝቅዝ ይላል። የሆነ ለምሳሌ ሁሉም ክፍል መብራት አለው፣ እዛም ምናምን የሆነ የምትሰሚው ጫጫታ ምናምን አለ። እሱ እዚህም ቢኖር እዛም ባይኖር ምንም እዚህ ለምን ሆናችሁ አልሆናችሁም ኢሹ የለም። ግን በቃ የሆነ አባት ሳይኖሩ ሲቀር የሆነ ብቻ የምታጨው ነገር አለ። በቃ ተፈጥሯዊ መሆኑን አንደርስታንድ ታደርጊያለሽ። ይሄንስ ሙያሽ ላይ የማይተሽዋል አብረሽ ከሙያሽ ጋር እንድታወሪ ስለፈለኩ ነው። ጥብቅና ክርክር በደንብ ነው የማየው ቲጂ፣ በደንብ ነው የማየው። ለምሳሌ በጣም አግሬሲቭ ሴቶች አሉ፣ ሁሉንም ሮል ባላቸውን ቀምተው ያስቀመጡት ማለት ነው። ማለት እንደዚህ አይነት ሴቶች አሁን የወንዶቹ በጣም ሬሾው ስለሚበዛ ነው እንጂ ሮሉን ተቀምቶ ምናምን። እኔ እስኪ ሮላቸውን ስጧቸውና ናቹራል የሆነውን ማለት ነው። ከዛ በኋላ ሲመለሱ ቶታሊ ሌላ ባል ማለት በጣም ሰርፕራይዝ የሚያደርግ ባል ሆኖ ያገኙት ደንበኞች ያሉ። እንደው ግን ይሄ ሮል እንደው በአዲስ አይን እይታ ብትነግሪኝ ደስ ይለኛል። እንደው ምንድን ነው የወንዱ ሮል? ይሄ ፕሮቴክት ማድረግ ብለሻል፣ መጠበቅ፣ ይሄ ጋሻ ነው። አዎ በቃ የቤቱ መከታ ነው። ኤግዛክትሊ። ከዛ ውጪ ፕሮቫይድ ያርግ ይባላል። የተለመደው የተለመደው ፕሮቫይድ ያርጋል። ቤቱን በቃ ቤት ውስጥ ምግብ መኖሩ፣ ሰላም መኖሩ ፕሮቫይድ የሚያደርገው ምግብ ብቻ አይደለም፣ ሰላምም፣ ፍቅርም፣ ኢሞሽናል ስቴቢሊቲ እሱንም ይመስላል። እንደው ሌላ የሚያየሹ ነገር ይሄን የምጠይቅሽ ለምን መሰለሽ? ከጠበቆች አንግል እንድትነግሪኝ ስለፈለኩ ነው። ኮሽ ሲል እናንተ ጋር ነው ሮጠን እኮ የምንመጣው ትዳራችሁ ውስጥ አፋቱ ይገባል ያኛል ይላል ወደው የሆነ ነገር ሲፈጠር እንደው ለኛም ትምህርት እንዲሆን በጠበቃ ሌንስ በጥብቅና ሌንስ ሻይተሽ ታውሪኝ ስለፈለኩ ነው። አይ ዶንት ኖ ጥያቄሽ ታገኝቻለሁ አላገኘሁትም አላውቅምና። እሺ ችግር የለውም። ለምሳሌ በእስልምና ምንም እንኳን ፍቺ እኛ ብንጠይቅም ፈታሁሽ የሚለውን ወርድ ማውጣት የሚችለው ባል ነው። ኦኬ ኒካህ በወንድ እጅ ነው ያለው እና አንዳንድ ጊዜ አሁን ወንዶች አስተውለሽ ከሆነ በቃ የሆነ በቃ ሲረብሹ እንፋታ ምን ሴቶች ነው እንጂ ወንዶች አይደሉም። ገብቶሻል? እነሱ ስንረብሻቸው በጣም ማቾርድ ከሆኑ ይሄ የረበሽናቸውን ነገር ለማስተካከል ጥፋት በጣም ብዙ ጥፋት የሚያጠፉት እኮ እነሱ ናቸው። ብዙ ማለት አጠፍተውም ግን ስተብል ናቸው። እኛ በጣም ሴንሲቲቭ ነን። ገብቶሻል አይደል? የሆነ በቃ አንዳንድ ጊዜ እንትኑን የሆነ ብቻ አንዳንዱ በስሜት ብቻ የሚገለጽ ነገር ስለ ቲጂ እንደዛ አይነት ነገር እንደዛ አይነት ነገር አለውና ልክ እንደሱም ሆኖ እንትኖችን ይሄዳሉ። በቃ በጣም ተረጋግተው ነገሮችን ለማስኬድ ለምናምን ትንሽ የሆነ ኢሞሽናል ነገሩ ሴንሲቲቭ ነገሩ እኛ ላይ በተለይ የኛ ምን ሆኖ ብዙዎቹ አጠራቅመው ነው የሚያመጡት።
ሴቶቹም ማለት ነው። ለምሳሌ ድብደባው፣ ንብረት ማሸሹ፣ በቃ ልጆቹን ምናምን እንትኑ እኮ ይሄ ጥቃቱ ምናምን በኋላ የምናወራው ስለሆነ ብዬ ነው እንጂ በጣም ብዙ ነው ማለት በጣም ሰፊ ነው። በጣም ሰፊ ነው። በጣም ሰፊ ነው። ግን እሱም ሆኖ እኔ አሁን በቃ ስለ ጤናማ ትዳር ስለሆነ እያወራን ያለ ነው። ፕሮፐርሊ ሮላችንን ስንወጣ እኔ አሁን ለምሳሌ አሁን ቤት መስራት ይሄ በቃ ትልልቅ ስትራቴጂክ የሆኑ ምናምን ኢሹዎች የሱ ናቸው። አሁን እኔ ስለ ቤት መስራት ስለ ዲዛይን ባስብም ኦኬ ማሰብ እችላለሁ። እኔ የሆነ የተማረ ሴት እንዲህ አይነት አክሰሱ ስላለን እኔ እናንቺ ልናስብ እንችላለን። የመኪና ጎማ ምናምን ልምዱ ካለሽ እኮ ልትቀይሪው ምናምን ትችያለሽ። ግን የሆነ በቃ ገብቶሻል አይደል? በቃ የሆነ ግን ሮል አላቸው በቃ ናቹራሊ የተሰጠን ማለት ነው። ናቹራሊ የተሰጠን ኢቭን እኮ ቲጂ እኛ በጣም ብዙ ነው የምናወራው። እኛ በቀን ስንት 50 ሺህ ወርድ ምናምን ነው የምናወጣው ሴቶች ታውቂያለሽ። ወንዶቹ 25 ሺህ ነው፣ ከዛ በላይ ማውጣት አይችሉም ማለት ብዙ ነገር። አሁን እኛ ተክተክተክ ምናምን ስንል ዝም በማለት አለ ምን ማለት ይሄ እንደኛ አይነት እንትን ይሄ ናቹራል ነው በቃ። አንዳንድ ጊዜ ተፈጥሯዊ ነገርን መቀበል ያስፈልጋል ማለት ነው። አዎ አሁን ዝም ማለት ዲስሪስፔክት አይደለም ለነሱ። አንደኛ ወንድነት፣ ሁለተኛ ናቹራል ያላቸው ነገር ምናምን። ለእኛ ደግሞ ማውራት በቃ የተፈጥሮ ፓርት ነው። እኔ በቃ አንዱን ጉዳይ 10 ደጋግሜው በደንብ ክላሪፋይ ለማድረግ በቃ ኤክስትራ ማይል ምናምን ሄጄ ምናምን ነው አይደል? እንደዛ ነው እንትናችን ማለት ነው። አሁን በችሎት ራሱ ስናስረዳ የሴቶቹ ረዝማን ችሎት ላይም ቢሆን ማለት ሞር የኔ ይደመጥ ይሆናል እኮ እኔ በደንብ ነው የማወራው። አሁን ፓርትነሮቼ ምናምን አሉ ኤክስፒሪየንስ ያላቸው ዳኞች የነበሩ ይሄንን ምለውን ሳብጀክት የሚያስተምሩ ዩኒቨርሲቲ መምህራንና እንደዚህ ነው ዝም። እኔ ግን በቃ ዳኛው ያልገባው ከመሰለኝ እንደዚህ ሆኖ የተከበሩ እንዲህ እሺ ምናምን ይላል። አይ ትንሽ የገባዋል መሰለኝ ደግመዋለሁ እንዲህ በሌላ ደግሞ አንግል ምናምን ማለት ነው። አንዳንድ ጊዜ እንትኑ ገብቶሻል አይደል? ይሄ አዎ ናቹራል እና ብዙ እንትኖችም ሴቶቹን ይመርጣሉ። ለእንትን አፍ እንድትሆኛቸው አይደል የሚፈልጉት? በቃ ትመረጣለች። ኧረ እባክሽ ገበያው ያለው ሴቶች ጠበቃ። አዎ ምክንያቱም ናቹ ይብልሽ ምንድን ነው መሰለሽ የቲጂ ጉዳይ ነው ብለን የምንተዋው አይደለም። ወንዶች ተፈጥሮ በራሱ ለምሳሌ የሆነ ፋይል ሰጠሽው አይደል? ፋይሉን ጨርሶ ቤቱ ዘግቶት ነው የሚሄድ። እኔ ግን ተከትሎኝ ነው የሚሄደው። እችን ሴትዮ ልጆቿን ሳስብ፣ ቀለቧን ሳስብ፣ ባሏ ሲያሰቃያት ያደረ ምናምን ሳስብ ምናምን በጣም እነሱ ለምሳሌ በአንድ ክስ አንድ ተመሳሳይ ኬዝ አንድ አንቀጽ ተከሰው እኮ ወንዱ 3 ዓመት ሲያስፈርድበት እኔ 1 ዓመት ሊሆን ይችላል። ይሄ ኤክስትራ እንትኑ ማለት ነው። ገብቶሻል አይደል? በጣም ኤክስትራ ማይል ኤክስትራ ማይል ነው የምትሄጂው። ይሄ ተፈጥሯዊ ነገር ነው። እዛ ጉዳይ ጋር አታችድ እንድትሆኝ የሚያደርግሽ ተፈጥሯዊ ጉዳይ ስለሆነ ማለት ነው። እንዲህ አይነት ናቹራል እንትን አላቸው ማለት ነው። እንትኑም እንኳን አሳየሽን ሚና የሚባለው አሁን አየሽ በቃ አንድ ትልቁ የገባኝ ነገር ትዳር ውስጥ ሚናችንን ካልተወጣን በትክክል ለፍቺ በጣም ቅርብ እንደሆንን ብዙ ወንዶች ምንድን ነው አሁን እንደው ምንም ብዙ እንትን ሪስፔክት መከበር በቃ ቅድም እኮ እንዳልኩሽ ነው። በአንበሳ መስያቸው አንበሳው ምንድን ነው ያስቀምጠው እዛ ጋር ከነ ፀጉሩ ከነ ምናምኑ በቃ ማለት እንትን ምንም አታደርጊላቸው በቃ ማለት እንትናቸውን አትንኪ የሆነ ድንበራቸውን ምናምን ከዛ በኋላ አንቺ ምንም እንደ እንቁላል እንዲህ ተንከባክቦ ነው የሚይዙሽ። እንትናቸውን ማወቅ ብቻ ነው ያቺ የሚፈልጓል ፍላጎታቸው ምንድን ነው። ደግሞ እንቦጭቃቸዋለን። ሌላ ቀን ደግሞ በደንብ አሁን የዚህ ፓርት ስላልሆነ ነው እንጂ ጭ ብለን ወንዶቹንም ሴቶቹንም በደንብ በሌላ ፕሮግራም ማለት በቃ እንደው ልክ ያልሆኑትን ፓርቶች ደግሞ በደንብ በቃ
የወንዶችንም ጥጋብ የሴቶችንም ጥጋብ እናወራዋለን በደንብ ማለት በጣም ነው ደስ የሚለኝ። አሁን ፍቺ አለ፣ ብዙ አይነት ፍቺ አለ። ነካም አድርገሽልኝ እንድታልፍ ፈለግኩኝ፣ አጓጓሽ። የትኛው ነው የጥጋብ ፍቺ የሚባለው? ጠግባውን የተፋቱት የሚባለው ወይንም ጠግባ ነው ፍቺ ያመለከተችው የሚባለው? የትኛው ነው ደግሞ በቃ የህይወት ጉዳይ ሆኖባት የህይወት ጉዳይ ሆኖበት ተፋታ የሚባለው? እንደው ያሳቀሽ እስኬዚ ኖር ይሆን? በቃ ግርም ያልሽ አሁን እነዚህ ሰዎች አሁን ነው የሚፈቱ? አሁን እሷ ምን ሆና ነው መፋታት የፈለገችው? እሱስ ምን ሆኖ ነው? እንደው ያ ታስታውሽ ባይተው ብዙ ናቸው እንደዚህ አይነት ኬዞች። ለምሳሌ እኔ ምን ብዬ አስባለሁ መሰለሽ፣ አንዳንድ ጊዜ ኤክስፒሪየንስ በጣም ጥሩ ነገር ነው። ባልና ሚስት ይሄ በጣም ብዙ ግጭት ውስጥ ገብተው ሳይፋቱ 2 ዓመት ይቀመጡ፣ ተመልሰው ይታረቃሉ። የኔ ልምድ ያሳየኝ በቃ የመጀመሪያዎቹ 2 ዓመታት የብሽሽቅ ዓመታት ናቸው። የሴቶቹም የወንዶቹ በቃ በስፒል ነው የምትመጣው። እሱም በቃ ሽክ ብሎ ምናምን ነው የሚመጣው። ወንድ ከሆነ ሴት ጠበቃ ምናምን ነው የሚይዘው። አለው በቃ የራሱ ፖለቲክስ አለው፣ ብሽሽቅ አለው። ለክርክር ምናምን ሲካሄድ ማለት ነው የሚመጡት እንዴ በቃ ማለት እንዴቺ የኔነት አይደለችም ድሮ ማቃጥላት ምናምን እስኪባል እንትኑ በጣም ደስ አይልም። ገብቶሻል አይደል? ትንሽ ፈገግ አደረገ። ዘንተው ማያውቀው በቃ ምናምን የሚመጣው በሱፍ ሽክ ብሎ ምናምን ነው። እሷም በቃ የመጨረሻ እንዲህ አይነት ነገር አለው። ግን ትዳር ይሄ አይደለም ማለት ይሄንን አይፈልግም። አንዳንድ ጊዜ ልክ አንደኛዋ ልክ ተፋታች ምናምን ከዛ ንብረት ተካፈለች እና ንብረቱ ምን ላድርገዋለች። በጣም ነው የምታሳዝነው። ማለት ኮዝ አልነበራትም ለመፋታት። አንዳንድ ጊዜ አካባቢሽ ላይ ያለ ሰው ሆሆ ስላለሽ በቃ የሆነ እንትን የሚፈልገው ነገር አለ በራሱ ማለት ነው። ሁልጊዜም የሆነ ገጭገው ምናምን የሚኖረው በቃ ይሄ ኖርማል ነው ማለት መጠኑ መብዛት ማነስ ወይም ደግሞ ማኔጅ የምታረጊበት መንገድ ነው ያንቺን ብስለት የሚወስነው። ትዳርሽ ላይ የሚወስነው እሱ ነው እንጂ የሆነ ግርና ግር ይጋጫላል እንደ እንኳን የተለያየ ሀሳብ፣ የተለያየ የትምህርት ስታተስ፣ የተለያየ እድሜ፣ ከተለያየ ማህበረሰብ የመጣሽ ሆነሽ ማለት ነው ብዙ ነገር ሊኖር ይችላል። ግን አንቺን ጎበዝ ነሽ አይደለሽ የሚያሰኘው እሱን የሚመጣውን ነገር ማኔጅ የምታደርጊበት መንገድ ነው። ከዛ ምን ይሆናሉ? ይሄ በቃ የብሽሽቅ ጊዜ ምናምን ነው። ከዚህ 2 ዓመት ልክ 2 ዓመቱ ሲያልፍ ልጆቻቸውን ዞር ብለው እያዩ አልነበረ። ልጆቻቸው በሙሉ ከነበራቸው ትምህርት ወርደው ኢቭን እርስ በርስ እህትና ወንድም የተነካኩበት ሁላ ፋሚሊ ገጥሞኛል። እናትና አባት በጾታ የሚያቸው ስለሌለ፣ ምክንያቱም እሱም ሌላ ጉተታ ላይ ነው ያለው፣ እሷም ሌላ። ይሄ ጊዜያቸውን፣ ገንዘባቸውን፣ ልጆቻቸውን፣ ጉልበታቸውን ሁሉንም ነገር ነው የሚጨርሱት። በቃ አሁን ማስማማሽ ነገር ከሌለ ቁጭ ብሎ አውርቶ ጠበቃም ጋር ሳይሄዱ ከሄዱ ይሰውኬ እንግዲህ ጥሩ ጠበቃ ከገጠማቸው፣ ጥሩ ጠበቃ ካልገጠማቸው ደግሞ ወዲያው ለፍርድ ቤት ያበቃዋል። ገብቶሻል አይደል? አዎ ማለት ኢቭን ገና ማቹር ያላደረገም ሲሆን በቃ አንከልክለው እዛ ላይ ያደርሱት ይችላል። ግን ስሙዝሊ በቃ ልጆች ያሉ ንብረት ያሉ ምናምን ሲሆን እንዲህ ፎቅና ምድር ከሆነ ምንም ተለያይተው ምንም በቃ ሳይደራረሱ ልጆቻቸው የሚመለከት ስሙዝ አድርገው 2 ዓመት ቢቀመጡ ልክ 2 ዓመት ላይ የእሷ አስፈላጊነት ለሱ እሱ ፊል ያደርገዋል፣ የእሱ አስፈላጊነት ደግሞ እሷ ፊል ታደርገዋለች። ጊዜ ማለት ነው፣ ጊዜ መስጠት። ማሰላሰያ ጊዜ እኮ አለ በህጉ። የ3 ወር ትንሽ ነው፣ 3 ወር ትንሽ ነው፣ 3 ወር ትንሽ ነው። ግን እንደሱም ሆኖ ትንሽ እንትን ይጠይቃል ማለት አንደኛው ወገን በጣም አግሬሲቭ። አሁን ብዙ ጊዜ ወንዶቹ ይሄ በቃ በደንብ እንትኑን ይቀጥሉበታል፣ ይሄ ያናደድሽ ነገር ምናምን ይቀጥሉበታል። ሴቶቹ በጣም ተጠራቅሞ እኔ ስለሚመጣ ነው የሆነ ግንፍል ብለው ስለሚመጡ መመለስ ያቅታቸዋል።
በቃ በጣም አግሬሲቭ ይሆናሉ። አዎ የሚሆኑት ረጅም ጊዜ በቃ ገና 5-6 ልጅ ወልዳለች። ከልጅነት እስከ እውቀት ነው የመጣ ንብረት መከራዋን ምናምን አንድ ልብስ ለብሳ ያን ሁሉ ልጅ ያሳድጋ ልክ ቪላ ምናምን ሲሰራ ሌላ ሚስት ያመጣል። የሆነ ነገር እድሜ ዘላለሟን መርካቶ እንዲህ ታጥፋ ምናምን ሰርታ ፎቅ ተሰራ ብላ መጨረሻ ላይ ካርታው ሲመጣ በእናቱ ስም ነው። በቃ እንትን ይሆናሉ። ያንን ሙመንት በቃ እንትን ያደርጋሉ ማለት መቀበል ያቅታቸዋል ማለት ነው። እንዲህ አይነት ነገሮችን በተለይ ከሴቶች ለኢሞሽናል ነገር በጣም ሴንሲቲቭ ስለሆንን ይህንን ፓርት እንደ ወንዶች ተረድተው ቢያክሙት እና ቢረዱት ጊዜ ቢሰጡት በጣም ከባድ ነው። በጣም ከባድ ነው። ግን ልክ ይህን ጊዜ ስታይ ማለት እንትኑን ማሰላሰል ትጀምሪያለሽ። አዎ ልጆችን ታጫለሽ። ልጆቹን ደግሞ በጣም ኔጌቲቭ ኢነርጂ ባልየው ይወስድና እናታችሁ እኮ ወንድ ስለምትፈልግ ነው፣ እናታችሁ እኮ ባለጌ ስለሆነች ነው፣ እናታችሁ እኮ እንዲህ ስለሆነች ነው። እናትየው ትወስዳለች። እናቶቹ ጋር የለም ብዙ እንደዚህ አይደለም የነገራችሁ ስህተት ነው የሚሉት። ግን ሚስቶች ጋር የለም ብዙ አለ እንደውም ይመስለኛል። እኔ ዝም ብዬ ስገምተው እኔ ነው እንደውም እዚህ ላይ አልሰራም። ግምቴ ነው ግምቴ እንዳልሽው ሴቷ ጋር የተጠራቀመ ነገር ስላለ አባታችሁ እንዲያርጉኝ አባቶቻቸው እንደዚህ ሌላ ሰው ወዶ ሌላ ሴት ወዶ ምናምን በተወሰነ ደረጃ ሊኖር ይችላል። ግን ብዙ አይደለም። አንቺ ከኔ ድቅሞ ያው ላይ ነሽ። አሁን ብዙ ማየው ማለት ነው። በጣም እንደዛ አይነት እናቶች አሉ። አባታችሁ እንዲህ ነው፣ አባታችሁ ጠጪ ነው፣ አባታችሁ ባለጌ ነው፣ አባታችሁ ሴት ይዞ ነው፣ አባታችሁ እንዲሆነ ነው እያሉ ኔጌቲቭ ነው ባይተው። ልጆቹ ለእናትም ለአባትም ሳይሆን ለሀገርም ሳይሆን ነው የሚቀሩት። እንደዛ አይነት ኢነርጂ ለማንም አይጠቅም። ልጆቹም ላይ እንደዛ አሁን እናትም ስለተናደደች እንደዛ ብታደርግ አባትም እንደዛ ቢያደርግ ማለት ነው ሁለቱንም ልጆቹ የሚደርስባቸው ጉዳት ያየሹ ኤክስፒሪየንስ ይኖር ይሆን? ብዙ የተመዘገበ ነገር ላይ ይችላል። ሩጫ ነው ላቸው ከኬዝ ወደ ኬዝ ከኬዝ ወደ ኬዝ ከቤተሰብ ወደ ቤተሰብ ነው። ፍጥነትም አለው ስራሽ። ግን እንደው ይህ ሁሉ ጊዜያት በሰራሽባቸው አመታቶች ሁሉ ያየሹ ነገር አለ ወይ? እንደዚህ ኢንጀክት የሚደረጉ ልጆች አባታችሁ እናታችሁ አባታችሁ እናታችሁ እየተባለ የተነገራቸው ልጆች መጨረሻቸው ደስ ማይል በጣም ለምሳሌ አሁን ሴቶችና ህፃናት አቃቤ ጎኜ ሰርቻለሁ። በጣም ብዙ ልጆች ተደፍረውም ይመጣሉ፣ ደፍረውም ይመጣሉ። እንዲህ አይነት ጭቅጭቅ፣ እንዲህ አይነት እናትና አባት ምናምን አንቺ እኮ እንዲህ ነሽ በቃ ይሄ የባለጌ ስድድብ ምናምን ያለበት እንዲህ አይነት ምናምን እንደ ኖርማል አይተው ያደጉ ልጆች በጣም ለዚህ ተጋልጠው እነሱም ለአደጋ ተጋልጠው ለሰውንም ላደጋ አጋልጠውና እንደዚህ ከሰሙ እንደ ኖርማል እየቆጠሩት እናታችሁ ለምሳሌ ወንድ ጋር ትተኛለች፣ አባታችሁ ሴቶች ጋር ይተኛል ተባለ። ለአንድ 7 ዓመት ልጅ ጾታዊ ግንኙነት በቃ ማለት እንደ ኖርማል አድርጎ ምናምንና ልጆቹንም ለአደጋ የማጋለጥ ነገር አለው። ኢቭን በኋላ እናትና አባት ላይ ራሱ ጥሩ ስሜት አይኖራቸው ልጆቹ። አንዷ ምን አለች፣ እልህ ይዟት ሰጠች፣ ልጆቹን ሰጠችው። በቃ እሷ የተሻለች መሆኗን የተሻለ መልበስ እንደምትችል የተሻለ ምናምን ማሳየት ነው የፈለገችው። አሳየች፣ እንደዛ መሆኗን ምናምን አሳየች። ግን ኦልሞስት በጣም የሚገርም በቃ ቶፕ ተማሪ የነበሩ ልጆች ምናምን በጣም ብዙ ነገሯቸው ወርዶ የማይጠቅሙ ልጆች ሆኑ በኋላ ማለት ነው። እና ፋይናሊ አንደኛው ልጅ ወቀሳት እና ሁሌ የጊልቲ ስሜት አለው ቲጂ በጣም ጊልቲ እንትን አለው። እና እናንተ እኮ የራሳችሁን ስሜት ነው ያስተናገዳችሁት እንጂ ለኛ ምንም ያደረጋችሁልን ነገር የለም። ምናልባት ማቴሪያል ነገሩን አባታቸው ሀብታም ነው፣ አባታችን ሀብታም ስለሆነ ምናምን ይሄ የምግብ የምናምን ነገር አልጎደለብን ይሆናል። ግን እኛ ሊጎልብን የማይገባ ነገር ነው ያጎደላችሁብን። አንቺ ጋር ስንመጣ አባታችሁ እንዲህ እያደረገ ምናምን፣ አንቺ እሱ ጋር ስንሄድ እናታችሁ እንዲህ እያደረገች እየተቀባበላችሁኛል፣ የእናንተን የማይጠቅም ነገር ነው አዲ ያደረጋችሁብን ብሎ እና ከዛ በኋላ እንትን ልጆቹን ሰብስባ ምናምን ሁሉንም አንድ ላይ እሷ ወሰደች ማለት ነው። እና እንዲህ አይነት ነገር በተለይ እናቶች መሸወድ የለባቸው። አንዳንድ ጊዜ እናትነት እኮ ሰምቲንግ ተፈጥሯዊ አታችመንት አለው ቲጂ።
እና አሁን እኛ አባትየው ሀብታም ስለሆነ አባትየው ቤት ስላለው ምናምን ብንሰጣቸው እንደ እናትኛ የምንሰጣቸውን ነገር አይሰጧቸውም። እኔ ልክ ከመኪና ሳልወርድ ልጄ መታመምና ለመታመሙ ወይ ሙቀት እንዳለውና እንዳለው አይቼንም አውቀው ፊቱን ምንም እንትኑን ይሄ እንትኑን ማን ማለት ይሄ ናቹራል የሆነውን ነገር እንደዛ አይነት የሆነ አለና አንዳንዴ የእናት መኖር በጣም ያስፈልጋል። በቃ ለልጆች ማለት ነው ብዙ ነገራቸውን በራስ መተማመናቸውን አተው ብዙ ነገራቸውን አተው እንትን የሚሉት በተለይ እናት የሌለችበት ሲሆን በጣም ብዙ ነገራቸውን አሁን ብዙ ጊዜ በተለይ እዛኛው ፋሚሊ ይሄ ብዙ ጊዜ ከገንዘብ ጋር ስለሚያገናኙት ነው። ምንም ከገንዘብ ጋር የሚገናኝ አይደለም። ከገንዘብ ጋር የሚገናኝ የገንዘብ ኢሹ ከሆነ ቀለብ ማስቆረጥ ነው ትክክል የሚሆነው። ቀለብ እንዲቆርጥ አድርጎ በፍርድ ቤት ልጆቹን ግን በትክክል በሆነ ስነ ልቦና ማሳደግ ነው የሚጠቅመው። ኢቭን ለአባትየውም የሚጠቅመው ለእናትየውም እንደዛ ለልጆቹ የሚጠቅማቸው ማለት ነውና አዲስ በጣም ቆንጆ ነገር እያስተማርሽ እያስገረምሽኝም ነው። አንዳንድ ነገር የማለ ያልኩኝ እኔም ትልቅ ትምህርት ነው ለዚህ ፕሮግራም ተከታታዮች ብቻ አይደለም። አሁን ይህንን ሀሳብ ስታነሺ አንድ ነገር ትዝ መጣልኝ። እንደው ስለምትፈቅድልኝ ታሪኳን እዚህ ጋር ልጠቀምና የኔ ደንበኛ በውጭ ሀገር ትኖር ነበረ ለረጅም ጊዜ። ውጭ ሀገር ከሄደች በኋላ ነው ፍቺ የተፈጸመው። ልጅ ነበራቸው ስትሄድ። ውጭ ሀገር ከሄደች በኋላ ያው በተወካይ ይቻላል መስለኛል በተረቃ ፍቺዋን ፈጸመች። ከዛ በኋላ የልጅ ጉዳይ ነው ያለውና ልጇን ማየት ፈልጋ ግን ስትጠይቅ አይሆንም ተባለች። በቪዲዮ ኮል ማናገር አትችልም፣ በስልክም ማናገር አትችልም፣ በድምጽም ማናገር አትችልም። ኢትዮጵያ መጣ፣ ወደ ፍርድ ቤት ተወሰደ። እኔ ብቻ እውነት ነው ልሽ ያለማጋነን እኔ ይሄን ጉዳይ ሳቀው አዲስ 5 ዓመት በላይ ሆነኛል። ይሄን ጉዳይ በቃ እንደ ትዕግስት ምክንያቱም በየጊዜው በየዓመቱ ስትመጣ እማየው እንባ ስላለኝ ማለት ነው። ፍርድ ቤት ጋር በስተመጨረሻ ይመስለኛል የዛሬ 2 ዓመት ልጇን እንድታይ ተደረገች። ግን ለኔ ያስገርሞኛል። አባት የቅርብ ርቀት ላይ እንደዚህ ራቅ ብሎ ይቆማል፣ መጫወቻ ቦታ ነው። ከዛ ልጅ ከእናቷ ጋር ታሳልፍ የተባለው መውሰድ የለም ማሳደር የለም። አሁን እንዳልሽው የእናቷ ምንም ነገር የሚተካው ምንም እኮ አይተካው በፍጹም። እና ገረመኝ። እኔ እንዲያውም ደስ አለኝ ዛሬ አንቺን ስላገኘሁሽ። ለምን እውነት ለመናገር ይሄ ኬዝ አንዳንድ ቀን ይሄ በጣም እንደተጨነቀ ሰው ብቻውን እንደሚያወራ ሰው ያስወራኛል። ያውርቻ አውቃለሁ። አንዳንዴ እየነዳው ራሱ የትኛው ዓለም ላይ ትላለሁ የእናትን እንባ ስላየውና ስለሱ ብጠይቅሽ ደስ ይለኛል። ፕሮግራምም ውጭ ሀገር የሚያሉ ሰዎች አሜሪካንም ሀገር አውሮፓም ሀገር ያሉ ሰዎች ይከታተላሉ። ልጅ ወልደዋል፣ ውጭ ሀገር ነው ያሉት። ልጆቻቸውን ግን ማግኘት የሚሰቃዩ እኔ ብዙ ሰዎች አውቃለሁ። ለወላጆችም ስለ ህጉም ስለ ለወላጆቹም ለከለከሉትም ነግሪልኝ እፈልጋለሁ። በጣም የሚገርምሽ ቲጂ እንደዚህ አይነት በተለይ ልጆች እናታቸው እንዳያገኙ ወይ ልጆች አባታቸው እንዳያገኙ ማድረግ በኋላ እናትንም አባትንም ለወቀሳ ይዳርጋል። ሁልጊዜ እንደዚህ አይነት ነገር ከኢሞሽናል ከሆነ ነገር ወይም ደግሞ ከስሜታዊነት ወጥተሽ ነው ስልታዊ ነው መሆን ያለብሽ እንጂ ስሜታዊ መሆን አያስፈልግም። እዚህ ላይ ስልታዊ በጣም በቃ ቁስል ሊያረጋት ባል ሊሆን ይችላል። ገብቶሻል አይደል? እሱን ከልጆቹ ነጥላ ማየት ያስፈልጋል። በቃ ልጆቹ ኮንፊደንሳቸው የተገነባ እንዲሆን፣ በራሳቸው መተማመን እንዲኖራቸው፣ አባት ያላቸው በቃ አባት የሚኖረውን ሮል እንዲኖራቸው ያንን መፍቀድ ያስፈልጋል። አባትየው እኮ ጥፋት የለውም ማለት አይደለም። እናቱ ላይም እኮ ገንዘብ ላይም ብዙ ነገር ብዙ ጉዳት አድርሶ ሊሆን ይችላል። አባትም ደግሞ እናት ጥፋት ልታጥፋ ትችላለች። አያጠፉም ምናምን ማለት አይደለም። ሪየር ነው። ብዙ ጊዜ እናት የምትከለከልበት ወይ ከሀገር ከሌለች የተሰማራችበት ስራ ለልጆች የማይመጥን ከሆነ ለምሳሌ ተለያይቶ ሴተኛ አዳሪነት ላይ ያለች እናት ከሆነች ልጆች እንድታሳድግ አይፈቀድም። ይሄ ከሞራል ከሃይማኖት እሴቶቻችን ምናምን አንጻር ልትፈቅጅ የማትችባቸው ሁኔታዎች ውስጥ ምናምን ሲሆን ማለት ነው። ወይም ደግሞ ይሄ ከህመም ጋር የተያያዘ ነገር ኖሯት ሰምቲንግ አለ አይደለ ሱፐርቫይዘሪ በሆነ
ጉዳት እንዳይደርስ ምናምን አይነት ካልሆነ በስተቀር ተገቢው እናትም ልጆቿን ለማግኘት ተገቢውን ሁኔታና ስርዓት ማመቻቸት ያስፈልጋል። አባትም ደግሞ እንደዛው ማለት ነው። ግን ብዙ ጊዜ እንዳልኩሽ ስሜታዊ ነው እንጂ ስልታዊ ስለማይሆኑ ነው ልጆቹንም የሚከለክሏቸው። ገብቶሻል አይደል? ከዛ በኋላ ስሜት ነው። ያንን ስሜት ለማስተናገድ ደግሞ አባትየው የእናታቸውን ትክክል ያልሆነ ስዕል ይጭንባቸዋል ልጆቹ ላይ። በኋላ ያንን ማሰላሰል የሚችሉት ልጆቹ ለአቅመ አዳም ሲደርሱ አባታቸው የሚነግራቸው ዝም ብሎ የውሸት መረጃ እንደሆነ የሚያውቁት ኢቭን ቁጭ ብለሽ ለመነጋገር አሁን እቺ ሴትዮ ውጭ ሀገር ነው ያለችው። ልጅቷን ሱፐርቫይዝ እያደረገ ነው አናግር የተባለችው ማለት ነው። እንትኖቹ ለምሳሌ ማለት እንትናቸውን ናፍቆታቸውን እንዲወጡ የሚያስችል ሁኔታ መደረግ አለበት። ባይ ዘ ዌይ እኔ በጣም ብዙ ጊዜ ራሱ ለፍርድ ቤቶች ብዙ የማስተላልፈው መልእክት በተለይ ባልና ሚስት ችሎት የሚመደቡ ዳኞች ያገቡ ልጅ ያላቸው ስፔሻል ትሬኒንግ እና ማቹሪቲ ያላቸው መሆን አለባቸው። ገብቶሻል አይደል? እንትን ይፈልጋል ማለት ሌላ ኤክስትራ ማይል ስሜት የሚፈልግ ነው። ይሄ እኮ የሽያጭ ውል አይደለም። በቃ ሽያጩ ውሉ ፈርሷል፣ ወደዛ ሂዱ ወደዚህ ሂዱ የምትዩ የሌሎች ሰዎችን ህይወት ጨምረሽ የእነዚህ ልጆች ህይወት እጣፈንታ ጨምረሽ ነው የምታፈርሽው፣ የህፃናቱን ማለት ነው። እነዚህ ልጆች በትክክል መሆነ አትሞስፌር እንዲኖሩ እንዳይኖሩ የምትወስኙ አንዳንድ ጊዜ በጣም ባሏ አንጎሏን ያዞራት ዳኛ ባክህን ማናውቃችሁ ናችሁ ምናምን። በፍጹም ዳኛ እንደዛ መሆን የለበትም ችሎት ላይ ማለት ነው። አዎ በቃ ብልጭ ምናምን ሲል እኛ ማናውቃችሁ ናችሁ እናንተ ምን ስታሳድዱ ምናምን አይባልም። ገብቶሻል? አሁን እዚች ሴትዮ ላይ የሆነ ትክክል ያልሆነ ይሄን ሰውዬ ላይገልጸው ይችላል። እንትኑ እሷ ያለችበት ስሜት በእሷ ስሜት መለኪያ ልክ ሊሆን ይችላል። ለዚህ ሰውዬ ግን ትክክል ላይሆን ይችላል። ሰው በዛ መለኪያ የምትለካው ማለት ነው። እዛ ሰውዬ ጫማ ላይ እዛ ሰውዬ ስታንዳርድ ላይ ሆና ነው መለካት ያለባት። ከዛ ወንዱም ደግሞ አይኔ እቺ ልጅ አይደለችም ብሎ ክዶ ምናምን እየተከራከረ ባክህን እኔ ያንተን ዲኤንኤ መርመር ምናምን ስለ ያንተን ሽንት ላስመረምር አይደለም እዚህ የተቀመጥኩት የሚል ዳኛ ቤተሰብ ችሎት መድበሽ የቤተሰብን እታደጋለሁ ልትያችም ማለት ነው። ሰንሰለቱ በጣም ብዙ ነው። ባልና ሚስት ላይ የሚቆም ምናምን ኢሹ አይደለም። እኔ እና አንቺ እዛ ቤተሰብ ላይ የሆነ ሮል አለን። እኔ ጠበቃ ስሆን ሊያሳስበኝ ይገባሉ። ይሄ ቤተሰብ ከቻልኩኝ እንዴት ነው ፕሮቴክት የማደርገው፣ ካልቻልኩኝ እንዴት ነው መለያየቱ ስሙዝ መሆን ያለበት ብለሽ ማሰብ ምናምን አለብሽ። አንድ ጊዜ አንድ ችሎት ላይ በጣም ኢሞሽናል ሆኜ አረሳውም ራሱ የተከራከርኩበትን ወይ ማለት ነው። ትዳሩ 23-24 ዓመት 8 ልጅ አለበት፣ በጣም በርካታ ንብረት የተፈራበት። ከዛ ጠበቃው ትላንትና ነው የተወከለው፣ ዛሬ መጣ። ከዛ እኔ ምንም አልጠየቅኩም። በቃ ክርክርም የለም ኢሹም የለም ማለት የሚያከራክር ኢሹም አልነበረም ማለት ነው። እኔ የተከበረው ፍርድ ቤት ይሄ ትዳር በጣም የረጅም ጊዜ በርካታ ህፃናት ልጆች ያሉበት እና ይህን ያክል ዓመት የተገነባን ምናምን ስለሆነ የማሰላሰያ ጊዜ ይሰጠን። 3 ወር ነው የሚሰልጥ ማሰላሰያ። ጠበቃው ተነሳና እሱ ያሰበው እቺ ሴትዮ ብትፋታ የሚያገኘውን ንብረት ነው። ከዛ እንዳለ በፍጹም የተከበረው ፍርድ ቤት ይሄ ትዳር ሊያቀጠቅጥ የሚችልበት አንድ ምክንያት የለውም። አይቆጥቁጥ በጣም ተናደድኩኝ። እንዴ ከዛ የተከበረው ፍርድ ቤት ትዳሩን እኮ የራሳቸው አስመሰሉት አልኩት እና በጣም ነው እኔ ነካችኝ ሆነ ብሎ እኔ እና እሱ ተጨቃጨቅም ማለት ነው። ይሄ አልኩት ተራውል አይደለም እና ይፍረስልኝ አይፍረስልኝ ምናምን የምትለው ይሄ ትዳር ነው። እሺ በ8 ልጆች እጣ ፈንታ ላይ ነው የምትወስነው። ከዛ የሰጠኝ እንትን ላይ ትላንትና ነው የወከለችው። ኢቭን ይሄን ሰው ይሄን ጠበቃ እኮ ትላንትና ነው የወከለችው። እንደው የዚች ሴትዮ ስነ ልቦና ምንድን ነው የሚለውን እንኳን ለመረዳት ጊዜ እንኳን አላገኝም። እንዴ ጠበቃው የሚከራከረው ለራሱ ነው ለሴትዮዋ ነው የሚከራከረው ብዬ እኔ እንደውም ኢሹን ወደ ሮም ይኸውልሽ ቲጂ ማለት ምክንያታዊ መብሰል ያስፈልጋል። ትዳር ሌላ የሚመራበት እኔ እንትኑ ሰንሰለቱ ብዙ ነው ያልኩሽ። ባልና ሚስቱ ብቻ አይደለም ሮል ያላቸው
ባልና ሚስት ሮል አላቸው፣ ልጆቹ ሮል አላቸው፣ ጠበቆች ሮል አላቸው፣ ዳኞቹ የሚመደቡ ዳኞች፣ እዛ ሶሻል ወርከሮች አሉ። ልጆቹን የትኛው ቤት ትሆናላችሁ፣ የት ይሻላችኋል ምናምን፣ እያንዳንዳችን ሮል አለን። ምን ሮላችን መጠኑ ነው የሚለያየው እንጂ ያ ስለዚህ በዛ ነው እንጂ ከዛ መጨረሻ ላይ በፍጹም የተከበረው ፍርድ ቤት እኔ እንደውም ይሄ ጠበቃ እዚህ ክርክር ላይ ሊከራከር አይገባም። 23 እኔ ሌላ ክርክር አልጠየቅኩም። ትዳሩን ለማፍረስ የሚያስችል በቂ ምክንያት የለም። 8 ልጆች አሉ። 24 ዓመታቸው ነው ከተጋቡ። አሁን ዛሬ ተነስቶ በፍቺ ካልፈረሰ ሞቼ ይገኛሉ የሚባልበት አይደለም። የማሰላሰያ ጊዜ ይሰጣቸው። በሽማግሌም በሃይማኖት አባትም ምናምን ይሞክሩ እድላቸውን። አያቆጠቁጥም። እሱ ገና የሚከፈለውን ሂሳብ አስቦ እንዴት እንደዚህ ብሎ ክርክር ያደርጋል ብዬ በጣም ነው እንትን ያደረጉት። ለነገሩ ዳኛውም በጣም ገስጻው ይሄ እንደዚህ ክርክር ያደረግ ወዲያው ቲክቶክ ሁላ ሰርቼበታለሁ እሱን ቪዲዮ ማለት ነው። ጠበቆች ለማን ነው የሚከራከሩት? ለራሳቸው ነው ለነዛ ሰዎች ነው የሚከራከሩት? ገብቶሻል አይደል? በቃ እሱ ያንን ትዳር በትኖ ሄዶ የሚወስደውን በቃ ያሳገደውን ንብረት ብዛት ነው ያየው እንጂ ቶታሊ እንደዛ መሆን የለበትም። እና እንትኑን ይሄ ልዩ ጥበቃ የሚያስፈልገው፣ ልዩ ማቹሪቲ የሚያስፈልገው፣ ልዩ ምክር የሚያስፈልገው፣ ሁልጊዜ መመካከርን ቅድሚያ መስጠት ያለብን ነው ትዳር። ስለዚህ በዚህ ሴታፕ ነው መምራት ያለብን። በጣም ቆንጆ ደስ የሚል እንትን የሰጠሽኝ ማብራሪያ ገለጻን ያደረግሽልን በጣም ነው የምናመሰግነው። ስለ ንብረት ማሸሽ ዛሬ መቼም ሳታወሪኝ አትሄጂም። ንብረት ማሸሽ ትንሽ ቅድም ነካክተናል። ለምሳሌ እኔ ትዳር ውስጥ ነኝ። ትዳር ውስጥ ብዙ ሰዎች አለን፣ ሴቶችም ወንዶችም። የትዳር አጋሮቻችን የሆነ ነገር እያደረጉ እንደሆነ ምናልባት ትንሽ የምርመራ ስራ ላሰራሽ ነው ማለት ነው። አሁን ይህንን ያልኩሽ ለምን መሰለሽ? አሁን አንድ ወቅት አንድ ሴት ምን አለች? ንብረት ያለበት ቤት ነው እና ለመጀመሪያ ልጇ ትንሽ ፈገግም ሊያደርግ ይችላል መኪና ካልተገዛ ትላለች ለባለቤቷ። እና ባለቤቷ አይሆንም ገና ልጅ ነው፣ 18 ዓመቱ ነው፣ ማደግ አለበት ምናምን፣ ብቻ ክርክር ተነሳ እና መጨረሻ ላይ ምን ተደረገ? በጣም ስለተናደደች የሁሉ ንብረት ለልጆቼ ካልሆነ ለማን ይሆናል? እንደውም ፍቺ ይፈልጋለሁ አለች። ፍቺ እንደምትፈልግ ለጓደኞቿ ስትናገር አሳግጂ ይሏታል። እዚህ ለማሳገድ እዳ አገዳ ብቻ አላውቅም እንዴት ታሳግድ ስትሄድ ምንም ንብረት ስትሄድ ንብረት ባይኖር እሱ ላያስገርመን ይችላል። የማታውቃቸው 4-5 ንብረቶች አሉ በሱ ስም ያሉ ማለት ያ ንብረት አገኘች። አዎ ንብረት ማድለኛ ናት። አታውቅም። እና ግን በኋላ ላይ እንዳጫወተች ነው እንግዲህ እንዳልኩሽ አንድ ወገን የሰማሁት ይሄን ታሪክ። በሱ በኩል ደግሞ ምን ታሪክ እንዳለ አላውቅም። ምን አለች? ይሄንን ነገር አፍርቶ መጨረሻ ላይ ወደ እህቶቹና ወደ እናቱ ለማሸሽ እየተዘጋጀ ነበረ። ደርሼበታለሁ ነው የምትለው። ዝም ብዬ ነበር የምፈርማለች። ፈርም ይለኛል፣ ፈርማለሁ። በቃ በእምነት ነበር። እና ምን ንብረት ይኖረን አይኖረን አላውቅም ከሚነግረኝ ውጭ አለች። ምንድን ነው እንደው ምልክት አለው ይሆን? አሁን የበሽታ ምልክት አለ። ለምሳሌ ትዳር አጋር ውጭ ወደ ሌላ ሴት ወደ ሌላ ወንድ ሲኬድ አሉ የሚወሩ ምልክት መስሎ ስልኩን ቼክ አደረገ፣ ወጥቶ ያወራል፣ ይጨናነቃል፣ ጊዜ ለባብስ ወጣ ምናምን ብትይዋለ። በባህላዊ መንገድም ቢሆን አይደንቲፋይ እናደርገዋለን። ይህንንስ የምናውቅበት መንገድ ነው ይሆን? ንብረታቸውን የሚያሸሹ ንብረት የሚሸሽበት መንገድ ብዙ ሊሆን ይችላል። ግን ምንድናቸው? ለምሳሌ ንብረት በሌላ ሰው ማፍራት፣ የባንክ አካውንታቸውን በሌላ ሰው ማድረግ፣ ቤት፣ መኪና ምናምን አክሲዮኖች ምናምን ሲቋቋሙ በእናት በአባት በእህት በወንድም በምናምን ይደረጋል ማለት ነው። ከዛ እንደውም አንድ ኤክስፒሪየንስ ልንገርሽ። ሰውየውን የነገርኩት ማለት ያልኩት ወርዲንጉ ስላሳቀኝ እኔንም እና ምን መጣ እኔ ጋር ከዛ እያወራኝ ነው ሊያማክረኝ የመጣው በጓደኛው ስም ማለት ሚስት አለችው፣ ሌላ ቦታ ሚስት አለችው እና ይችኛዋ ሚስት እንዳለችው ምናምን ዝም ብላ ትጠራጠራለች። አለው የለው የሚለውን ክሊርሊ አታውቅም። ግን ከሁለቱም ከምጨቃጨቅ ብሎ ለአንደኛው ጓደኛው በጣም ብዙ ሚሊዮን የሚቆጠር እንትን ያለውን ቤት በስጦታ ሊያስተላልፍለት ማለት ነው። ከዛ ለጓደኛው
ከዛ እሺ ምን ታደርጋለህ ስለው በስጦታ አሁን በስጦታ ቅድም በስጦታና በውርስ የሚመጣ ወደ የባልና ሚስት ንብረት አካል አይሆንም መጀመሪያ ብዬሻለሁ። በስጦታና በውርስ ከመጣ የንብረቱ አካል አይሆንም። ስለዚህ ለጓደኛዬ በ100 ሚሊዮን የሚቆጠር ምናምን ህንፃ ነው። እሱን በስጦታ ሊያስተላልፍለት ከዛ እሱ ደግሞ ሙሉ ውክልና ለእሱ ሊሰጠውና ከዛ እንዲህ አልኩት። ከዛ ምን አልኩት? እሺ ጓደኛህን በደንብ ትረስት ታደርገዋለህ? አዎ። እንዴት አይነት ነው? እንደዚህ ነው በቃ ከልጅነት እስከ እውቀት ጓደኛዬ ነው፣ እንዲህ ነው፣ በደንብ ትረስት ታደርገዋለሁ፣ ምንም ችግር የለም። አውቶማቲካሊ ስሙ እንዳዞርኩለት ስጦታው እንደዞርለት ሙሉ ውክልና ይስጠኛ ምናምን። ሚስት አለው? ልጅ አለው? 2 ሚስት አለው ምናምን። እሺ 2 ሚስት አለው። ከዛስ እንደውም አንደኛው ዋጋ ገጭገው ምናምን አላቸው። ከዛ ደግሞ የባንክ ዕዳ አለበት። ኦኬ እሺ። ከዛ ከምን ሆነ ከድጡ ወደ ማጡ ከሚስቱ ለማሸሽ ብሎ የሚሄድበትን እንትን ማለት ነው። ከዛ እንዴት ማለት እችኛዋ እኔም አሁን ሚስት አታውቅም ምናምን ማለት እንዴት ማወቅ ይጠበቅባታል ያለ ማለት ስለው በቃ የሚያምር ቪላ ገዝቼላታለሁ፣ በቃ አትክልቷን እያጠጣች ቁጭ ብላለች ምናምን። አይመለከታትም ማለት እንግዲያውስ አንተ መሄድና ውሃ እያጠጣች ታሳድግህ እና አድገህ ስትጨርስ ትመጣለህ። እኔ አንተን ለመምከር ሞራል የለኝም አልኩት። እና ልክ እንደሱ ስለው በጣም ነው ቀልቦ የተገፈፈው። አይ በቃ ማለት ውሃ እያጠጣች አትክልት እያሳደገች ነው ስትለኝ በቃ አንተም እንግዲያውስ ውሃ እያጠጣች ታሳድግህና ስታድግ ትመጣለህ አልኩት። ያኔ ነው ይሄ ስድብ ነው። ገብቶሻል አይደል? ማቹር አይደለም፣ አላደክም። ስለዚህ ስታድግ ትመጣለህ ስለው ነው ትንሽ አንደኛ ደበረው ማለት በቃ ይሄ እኔ ሴት ነኝ ሊያማክረኝ ምናምን የመጣው በቃ ዝም ብሎ ስለከፈለኝ ስለሚከፍል ምናምን ዝም ምለው ነገር ምናምን መስሎታል፣ የሆነ ባለሀብት ስለሆነ ማለት ነው። ከዛ እንትን አለ ማለት ትንሽ ኮንፊውዝድ ሆነ ማለት አለ። አይ እሷ አትክልት እያሳደገች አለ፣ አንተም አላደክም። ስለዚህ አንተንም እያጠጣች ውሃ እያጠጣች ታሳድግህና ያኔ ትመጣለህ። ምን ማለት ነው? ኦኬ ምን ማለት ነው ካልክ ለመረዳት ዝግጁ ከሆንክ ላስረዳ ዝግጁ ነኝ። እሺ አለና ቁጭ አለ። ኦኬ ለማን ነው የምትሰጠው ይሄን ንብረት? አሁን በስጦታ የምታስተላልፈው ነው ለማን? ለጓደኛ አይደል? አዎ። ጓደኛ ምን አለው? 4 ልጆች አሉት፣ 2 ሚስት አለው አልከኝ። አዎ። እሺ የባንክ ዕዳ አለበት አልከኝ አይደል? አዎ። የባንክ ዕዳ ያለበት ማለት ከልጆቹ ነው የሚያሸሸው ይሄ ሰውዬ። ገብቶሻል አይደል? ኤኒ ነገር እንኳን ሀፕን ቢያደርግ 50% እኮ የልጆቹ ነው። በቃ እናትየው ብትወስድ እኮ የልጆቹ ነው። ከማን ነው ወደ ማን ነው የሚወስደው እንዴ? ስለዚህ አንተ እኮ ገና ውሃ ጠጥተህ ነው ማደግ ያለብህ፣ አላደግክም። ስለዚህ ስታድግ ትመጣለህ ያልኩ በዚህ ምክንያት ነው። አሁን አንተ ከእሷ ማሸሽህን ነው እንጂ ምን ላይ እየጣልከው እንደሆነ አላወክም። ሶ በተለያየ ምክንያት ተገፋፍቶ ለምሳሌ በእኔ አድርገውና እኔ ያዞርልሃለሁ ምናምን የሆነ ጫወታም ተጫውተው ሊሆን ይችላል ጓደኛ። አንድ ሁለተኛ ነገር ምንድን ማለት አለ ወይ እንደው በአንተና በሷ መካከል ኢቭን እኔ ሲነግረኝ ልጅቷ በኋላ ትንሽ እድሜዋ ከሄድ ካለ ምናምን መውለድ በቃ ትዳር ነው የፈለገችው እንጂ ምንም አልፈለገችም። ራሱ ሲያስረዳኝ ራሱ በኋላ ትዳር በቃ የሆነ ልጆች ወልዳ ትንሽ ከፍ ካለ ነው እድሜዋ ያገባቸው። ሰው እድሜ ሳያልፍ በቃ ልጆች ልጅ ያሳድጋለሁ የሚል ሀሳብ ላይ። ታዲያ እንደዚህ አይነት ሀሳብ ያላት ሴት ከሆነች እንዴት ነው በ100 ሚሊዮን የሚቆጠር ብር ለጓደኛ በስጦታ አስተላልፈህ እንዲህ አይነት የኪሳራ ጫወታ የምትጫወተው? ከዛ በኋላ ታንኪው ብሎኝ ምናምንና አንዳንድ ጊዜ በቃ መሳደብ ካለብሽ መሳደብ አለብሽ። ገብቶሻል አይደል? መሳደብ ልክ ላይሆን ይችላል፣ ግን በቃ መደንገጥ አለበት ያ ሰው ምናምን። እንትን አለው ይሄ ምክር ምናምን ብቻ ሳይሆን ትንሽ ኢሞሽናል ፓርቲ ይፈልጋል ምናምን ያልኩሽ። አሁን ሌላ ሰው ምናምን ቢሆን ስጦታ ነው ይፈልግ፣ ምንም ችግር የለም። ስጦታውን ጽፈሽ እኮ ክፍያ አስከፍለሽ ትልክት ኖ ወይ እኔ በቃ እኔ የኔን ኮንትሪቢዩሽን አየሽው እዛ ትዳር ላይ ትልቅ እቺ ሴትዮ አሁን ቀይቱን ጥቁርቱን አለቃት፣ ግን እንዴት ኮንትሪቢዩት እንዳደረግኩ አይተሸዋል። ትጂ በጣም እኮ በብዙ መንገድ ብዙ ቦታ ላይ ኮንትሪቢዩት ታደርጊያለሽ። ኖ ማለት ያለብሽ ቦታ ላይ ደግሞ ኖት ያለሽ።
አንድ ነገር ስላስታወሰኝ በዛው ልንገርሽ። አንድ ልጅ በጣም ቆንጆ ነች፣ ረጅም ቆንጆ በቃ የሚገርም በቃ አላህ አስተካክሎ የሰራት ቆንጆ ናት። ከዛ የሆነ ትልቅ ባለሀብት ድርጅት ውስጥ ትሰራለች። ልጁ ኒካ አድርጓታል። ኦልሞስት ኒካ ስታደርግ ወይም የጋብቻ ፈጽመዋል ማለት ነው። ሐላል ነው በቃ ማለት የተፈቀደ ጋብቻ፣ በሃይማኖት የተፈቀደ ጋብቻ። ምስክር ባለበት ምናምን ቤት ስትፈልግ ሸራተን ይወስዳታል፣ ስትፈልግ ሂልተን ምናምን ይወስዳታል። ኦልሞስት 8 ዓመት በዛ ሁኔታ ቀጠለች። ልጅቷ በጣም ቆንጆ ናት ብይሻለሁ። የልጁ አባት ካላገባሁሽ እያሉ ያስቸግሯታል። ምክንያቱም ኦፊሻል አይደለም ጋብቻዋ። አልገባሽም? ኦፊሻል አይደለም። እሺ ቆይ ልመለስና ልንገርሽ። ልጅቷ በጣም ቆንጆ ነች አልኩሽ። አገባት። ሲያገባት የካምፓኒው ባለቤት ልጅ ነው ያገባት። ኦኬ ኒካህ ተደረገ። ህጋዊ ጋብቻ ነው ያላቸው። ይስ ህጋዊ ጋብቻ ነው ያላቸው። ህጋዊ ጋብቻ ማለት ሌላው ሰው ግን አሁን እዛ ድርጅት ውስጥ የምትታወቀው ሰራተኛ እንደሆነች ብቻ ነው። የሱ እዛ እንደ ባልና ሚስት ማክትም አያደርጉም። ቤት ተከራይቶላታል ምናምን ሰሙር በቃ ስትፈልግ ለምን ሆነ ይሄ የሆነበት ማለት ትንሽ ግራ አጋባኝ ብዬ ነው። ኒካህ ከተደረገ በኋላ ለምንድን ነው እንዲታወቅ ያልፈለገው? እንዲታወቅ ያልፈለገው እሱ ሌላ ሚስት አለው፣ ልጆች አሉት። ያ ትዳር ምናምን እንዲናጋ አይፈልግም። ስለዚህ ይሄኛውን ትዳር በተመለከተ ኦፊሻል ማድረግ አይፈልግም። ከዛ በኋላ እሱ ብቻ አይደለም ልጅቷ ኦልሞስት 30ዎቹ መጀመሪያ ምናምን አካባቢ ሆና ነው ያገባቸው። 8 ዓመት አብረው ቆዩ። 40ዎቹ ገባች። መውለድ አይፈልግም። እሷ የመውለጃ እንግዲህ የኛ እንደነሱ ይግባኝ የለውም። የመውለጃ ጊዜያችን ካለፈ ይግባኝ ጠይቀን በችሎት አናስተካክለው ማለት አይቲጂ ያ አናስተካክለው። ከዛ እየሄደ ነው ማለት ነው። ሰው መጣች እኔ ጋር ለምክር ማለት ነው። ከዛ የመጣችው ምን እንደሆነ ታውቂያለሽ? አባትየው ካላገባሁሽ እያለ ስለሚያስቸግራት ነው። አሁን እንትን ሆነች ማለት አንደኛ አለመውለዱ አሳሰባት። እድሜዋ እየሄደ መሆኑ አሳሰባት። ንብረት በጣም የሚገርም ባለ ሀብቶች ናቸው። መኪናም የላትም፣ ቤትም የላትም፣ ምንም የላትም። ከዛ ሲፈልጋት ብቻ ሸራተኛ ሲፈልጋት ምናምን ይሄ እኔ ልክ ነው ብዬ አላስብም። ትዳር ቢዮንዳት ነው ማለት ሌጋል ህጋዊ ግንኙነት፣ አብሮ መሰብሰብ፣ ሌላ ፋሚሊ መፍጠር፣ ትስስሩ የስነ ልቦና፣ የአካል፣ ኢኮኖሚካል ብዙ ነው አይደል? ኮንቲኒቲ እንዲኖር ያ። ከዛ እሺ ያልኳት ሰማኋት፣ በደንብ ሰማኋትና በስድብ በደንብ አስታጠቅኳት። ስድብ ቲጂ ወይ ከዛ ዛሬ የሰማሁት እንደዚህ ጠበቃ ለምን መሰለሽ አንዳንድ ጊዜ ልኩን የሆነን ሰው ልኩን ካልነገርሽው ስለማይገባው ማለት ነው። ልጅቷ እንዴት እንደምታምር ማመን ነው የሚያቅትሽ። ነግሬሻለሁ ማለት እንዴት በቃ ፊዚካል ምናምን የምታምር። ከዛ እሺ ያልኳት ሰው መውለድ አይፈልግም እና እስከ መቼ ነው የምትቀጥይው አልኳት። ኦልሞስት 40ዎቹ መጀመሪያ ገብታለች ይቺ ልጅ። አንድ ሁለተኛ ቤት አልገዛላትም፣ መኪናም የላትም። ተቀጥራ ደሞዝተኛ ናት። በቃ ደሞዝ እየፈረመች የምትወስድ በቃ ሌላ ነገር የላትም። ከዛ ሂጂና አልኳት። ሂጂን አንደኛ መውለድ ፈልጋለሁ፣ አንድ ሁለተኛ ቤት ይገዛልኝ፣ መኪና ይገዛልኝ ብለሽ ይሄን አድርገሽ ነው ያልኳት። ምንም ማስረጃ የሚባል ማግኘት አንችልም። ከዛ ሪከርድ አድርጊው ብያታለሁ። ያው ለመጀመሪያ ጊዜ ስለሆነ ስትንቀጠቀጥ ምናምን ለሪከርድ ለማድረግ ምናምን ያዛት ማለት ነው። ሰው ኮንሽስ ሆነ። ምንድን ነው የፈለግሽው? ምንድን ነው የሆነ ምናምን። ከዛ እሱ እንዳልኩሽ በቃ እሷን በዚሁ ሁኔታ እየተጫወተ መቀጠል ነው የሚፈልገው እንጂ ያኛው ፋሚሊ እንዲናጋ ስለማይፈልግ እንድትወልድ አይፈልግም። እቺ ልጅ ደግሞ መውለድ አለባት። ስለዚህ እኔ አልኳት እንዳንቺ አይነት ቆንጆ ሆኖ አስጠቂ በጣም አልወድም አልኳት። እንዴት አለች። አስጠቂ በቃ ማለት እንዴት አልኳት። በቃ ገብቶሻል አይደል?
ማንም ሰው አይቷት ወይ እንደው ማሻአላህ የምትያት አይነት ናት። እንዴት በቃ ማለት ቤት ግዛልኝ መኪና ግዛልኝ ካልሆነ ኦፊሻል ለማድረገው በይባልኳል። እንደሱ ስትለው በቃ እሺ ገዛልሻለሁ ገዝቼሽ ፈታሻለሁ አላት። መኪናዋን ቤቷን አስገዛች። ተፋታች ሌላ ባለገባች። የሆነ ጊዜ ሰርግ ላይ ብቻ የሆነ ሰው አቅፎ እንዳነሳኝ ብቻ ነው የማውቀው። ልጅቷ አግብታ ወልዳ ወይኔ አዲስዬ እኔ እንዴት እንደታደግሽኝ ሁሌ በቃ ለሆነ ገብቶሻል አይደል እኔ ያልኳት ጠረጴዛ እየደበደብኩ ነው የነገርኳት። እኔ እንዳንቺ አይነት አስጠቂ ሴት አልወድም እሺ ነው ያልኳት። ከዚህ ሰውዬ ጋር 8 ዓመት እሺ 8 ዓመት ፒልስ እያስወሰደ እንድትሆኝ የሚፈልጉ ሰው ጋር እንዴት ትቀጥያለሽ? ኖ ወይ በቃ እዚህ ጋር ማቆም አለብን። እኔ እኮ ማለት ከአንድ ቀኖች እኮ አላውቃት ቤት ሴት እንትኑን ስትነግርሽ ግን ይገባሻል። በቃ ሴታፑ አንደርስታንድ ታደርጊዋለች። ያ እኔ በቃ ማለት አረሳው ሙላስ ሂጅ አስጠቂ ያለሽኝ ያለች በቃ ግን ይሄ ሞቲቬሽን ነው እንደሆነ ስድብ አይደለም። አይ እንትኑ ራሱ ገብቶሻል አይደል? ያ ማለት ኖ ማለት ያለብሽ ቦታ ኖ ማለት አለብሽ። አሁን አይ ትዳር አይፈርስም የምንልበት ቦታ አለ። ኖ ይሄ በቃ ሬድ ላይን ነው መፍረስ አለበት የምትዩ ቦታ አለ። ለሴትዮዋ ለመኖር ላለመኖር ለህይወቷ ለሞቷን የሚያመጣው ከሆነ መቆም አለበት። ገብቶሻል አይደል? ሰው እንዲህ አይነት ኬዞችም ይገጥሙናል ለማለት ነው። ትጂ ምን ያህል ግን አሁን ይገባኝ ስራሽ ምን ያህል በቃ ውስጥሽ ደም ስርሽ ውስጥ ገብቶ በጣም የሆነ እንትን ብቻ አይደለም ፕሮፌሽኑ ብቻ አይደለም በቃ ሴት ስታይ ልጆች ስታይ ትዳር ሲፈርስ የሆነ የሚያንቀጠቅጥ ነገር በጣም ያ በፊትም እኮ እኛ እንልክ ነበር እኮ አንቺ ጋር አዲስ አናግሯት እያለን ቦሌ እያለን በጣም ነው የማስታውሰው። እና እውነት እግዚአብሔር ይስጥሽ እውነት ይሄ በቃ እንዲኖር አንድ ፕሮፌሽናል የሆነ ኤምፓቲ ያለው ራይ ያለው ሰው የሚሸት ሲሆን ነው ደግሞ የበለጠ አገርን ሴንስ የሚሰጠው ማገልገልም የሚቻለው እንጂ እንዳልሽው በቃ ጽፊያለሽ፣ ትከራከሪያለሽ፣ ትሸኘዋለሽ። ልክ እንደ ዕቃ ማድረግ ይቻላል። ይቻላል፣ እንደዛ ማድረግ ይቻላል። ግን ያ አታችድ መሆን አለብሽ፣ መሰጠት ያስፈልጋል። እንደ ሌላው ይሄ አርቲስቲክ ምናምን እንደሚሉት የሆነ ፓርት አለው አይደል? አንዳንድ ጊዜ ያ አንዳንዴ እኮ በቃ በጣም ኢሞሽናል እንዴ የርሶ ነው እንዴ ኬዙ ምናምን ሊሉን ይችላሉ። በጣም በተለይ ሴቶች ቅርብ ናቸው ያልኩሽ ለዛ ነው። የሆነ ኬዝ ብቻ አይደለም ኬዝ ብቻ አይደለም። የሆነ በተለይ የትዳር የባልና ሚስት ምናምን ሲሆን ኬዝ ብቻ አይደለም። እንደሱም ሆኖ ሴቶቹ እንደው በተለይ ልጆች ምናምን ሲኖሯቸው የልጆች ጉዳት የበለጠ ስለሚሆን እንዲወጡና እንዲፋቱ አድቫይዝ እናደርጋቸው። ጥቃት እስካለ እሷንም እንደውም በዚሁም አንሽልኝ ጥቃት እስካለ በስሜትም ይሆናል በአካልም ሊሆን ይችላል። ጥቃት ካለ ጥቃት እስካለ እኮ የሚባል እኮ አይደለም ትጂ 76% አካባቢ እኮ ጥቃት ያለው እንደዛ ነው የሚያስረው። ኦልሞስት የአካላዊ ስነ ልቦናዊ ኢኮኖሚያዊ ምናምን ብቻ እንትናቸውን የሆነ ሬንጅ አለ። አይቺ ልንገርሽ እሱን ባል እንደው እባክሽ በጣም ነው ደስ የሚለኝ ማወቅ እፈልጋለሁ። ያው እስከ ዛሬ ድረስ እንደዚህ ምን ብለን ለምሳሌ ተባራሪ ወሬ ሰማን። አዲስ አበባ ብቻ 56 ምናምን ፐርሰንት ገብቷል። 50% ይላል የሆነ ሰው ይነሳና 52% ይላል። እና ካታጎሪ ያላቸው ወይ በጥቃት ምክንያት የሚፈጠር ፍቺ በኢኮኖሚም ሊሆን ይችላል፣ በጋብቻ ውጭ በሚደረግ ግንኙነት፣ ሌሎች እንደው ካለም ደስ ይለኛል። ብዙ ናቸው። እኔ አሁን እንደው ጥቃቶቹ ላይ ነው። ለምሳሌ አካላዊ ሴክሹዋል እና ኢሞሽናል ፓርት አለው። ለምሳሌ የመጀመሪያው አካላዊ ፓርቱ 76.5 ድረስ ይደርሳል። ኦልሞስት 77% ማለት ነው አካላዊ ጥቃት። ለምሳሌ በጣም ብዙ በብዙ ምክንያት ግን አይወጣም። እንደው አጠቃላይ ግን ዝም ብሎ ጥቃት ዶሜስቲክ ቫዮለንስ የሚለውን ጉግል ብታደርጊ ራሱ ታገኘዋለሽ። 70% ምናምን ነው። ግን ይከፋፍላቸዋል። ለምሳሌ ሴክሹዋል ነው፣ ፊዚካል ነው፣ ኢሞሽናል ነው ምናምን ብሎ ማለት ነው። እንደዛ ይከፍላቸዋል እንጂ እንትኖቹ በጣም ብዙ ነው።
አካላዊ በጣም ብዙ ነው ማለት እንዲሁም ሞር ሲቪላይዝድ እየሆንን እየተማርን እያነበብን እውቀት እያገኘን ኢንፎርሜሽን እያገኘን የመጣንበት ዘመን ነው እና አሁን ጥቃት ወረድ የሚል ነበር የሚመስለኝ እኔ የሆነ ወይም ደግሞ ኢሞሽናል አቢዩዝ ነው ከፍ ሊል የሚችለው የሚለው ኢኮኖሚ ይጠብቃለሁ። ይሄ ግን በጣም አስገርም በጣም ቲጂ በጣም አይደው እኛ እንደምንጠብቀው ምናምን አይደለም። አሁን ይሄ ዘመናዊ ምናምን እንደ የከተማ ሰው ምናምን እንደሚባለው እንደውም ሪስፔክት መደራረግ ያለው ይሄ በቃ ትልልቆቹ በቃ እኔ ገጠር ኤሪያ ነው ብለሽ ብንል ራሱ እንትን ሁላ ማጋነን ሁላ አይሆን ማለት አንዳንድ ጊዜ አይወጡም ብዙዎቹ እንደ ሪከርድ አይደረጉም። ሪከርድ የማይደረጉበት ምክንያት ደግሞ ይሄ ትዳር ስለሆነ ጥፊውንም አሁን ሌላ ሰው ቢሆን የዲግኒቲ የምናምን ጉዳይም ስለሆነ ዝም ብሎ የሆነ ሰው በጥፊ ምናምን ቢመታሽ እንትን አታደርጊው። ትዳር ውስጥ ግን ሲሆን በቃ ኢሶኬ እያልሽ የምታልፋቸው በጣም በርካታ ናቸው። በጣም በርካታ ናቸው። እኔ ወላሂ በቃ አንዳንድ ጊዜ በጣም ነው ዝግንን የሚያደርገኝ። አሁን አንዷ ሳውዲ ኖረች ምንም የለውም እሱ ያላት የሌላትን እናንጦር ሀብት ይዛ መጣች፣ ቤት ሰራች። በቃ ቲጂ ስትመጣ እንትን የሆነ አውሬ ዘለዘላት ነው እንጂ በቃ ሰው የቧጨራት ራሱ አይመስል እንደዚህ በቃ እንደዚህ ቡጭቅ ገብቶሻል አይደል? እንትኑንም ጉዳት ያደርሱና ለምሳሌ አሁን አንዱ ሚስቱን ደበደባት፣ ሰው ፌንት ስታደርግበት ይዟት ሄደ ሆስፒታል ምናምን። አሁን በዛ ጥሩ ነው መመለስ፣ ይሄ ያለ አይደለ ወደ ትዳሩ መመለስ ምናምን። ግን ሁልጊዜ ፕራክቲስ እየተደረጉ መቀጠል ያለባቸው ምናምን መሆን የለባቸው። አሁን ምንም ሴንስ አይሰጥም። በቃ ገብቶሻል አይደል? ፈንክቷት አሁን አስበሽዋል? የሆነ በባሏ ተፈንክታ ደሞ ፈሶ ምናምን ሆስፒታል ተወስዳ መታከም በቃ በጣም ነውር እኮ ነገር ነው። ነውር እንዴት አንቺ ማለት የልጆችን እናት በዚህ ደረጃ እንትን ታደርጊያለሽ? ሴቶችም አሉ ባሎቻቸው የሚያስደበድቡ ብዙ አይደሉም እንጂ እሷን ትንሽ ብታወሪኝ እሷን ማሳጠይቅሽ ዛሬ አንለያይ። አይ እኔ ስለማንችል የሚያስደበድበዋል ባሎቻቸው። አንድ ሁለት ኬዝ እንዲሰምቻለሁ ቀርብ ጊዜ በደህንነት ወስደው የሚያስገርፉ ባሎቻቸውን በፖሊስ እንትን ስላላቸው የሚያውቁት ሰው ስላላቸው የሚያሳስሩ በክርክር የምናስወጣቸው አሉ ወንዶች። እንደዚህ አይነት በቃ ማለት በሚስቶቻቸው ጥቃት የሚደርስባቸው ቁጥሩ ትንሽ ስለሆነ ነው እንጂ ይሄ አሁን ትንሽ ወደ በጣም ተማርን የሚሉ ወይ ባለሀብትነት የሆኑ እንዲህ አይነት ሴቶች ነው በብዛት የሚሆነው ማለት ነው። ግን አንድ ሁለቴ ሰምቼ ብዙ ማመን ስላቃተኝ ነበረ ዝም ያልኩትና እኔ ቆሜ በችሎት ተከራክሬ ክርክር ላይ እንዴ የባልና ሚስት ክርክር ሆኖ መኪናዋን ሰርቆ ነው ብለው አሰሩት። አረ የተሰረቀ መኪና የለም ምን ሆናችሁ ነው? ይሄው የፍቺ ጉዳይ ይሄው እንዲህ የሚል ፋይል አለ ምናምን አረጋግጠህና ተባለ። ፖሊስ አረጋግጠህ መጣ አለው ችሎቱ። አዎ አለ። ባልና ሚስት ናቸው? አዎ። እንዴ እሺ ታዲያ ባልና ሚስት ከሆኑ ለምንድን ነው ማትፈቱት ሰውየውን ሲባሉ አይ የጋራ ንብረታቸውን ሌላም የሰረቀዋል የምናጣራው እንደዛ አይነት እንጂ አሉ ማለት በቁጥር ትንሽ ስለሆኑ ምናምን ነው እንጂ ብዙ ስላልሆኑ ነው እንጂ ይሄኛው አብዛኛው ይሄ ጥቃቱ በወንዶች ይሄ ትንሽ ተፈጥሯዊም ፊዚካሊም ባዮሎጂካሊም እንትንም ሴታፕም ስላለው በወንዶቹ ስለሚፈጸም ምናምን ነው እንጂ ጥቃቱ በጣም ነው ያለው። ግን ጥቃቱ ይሄ ሴቶቹም በቃ ከዛ በኋላ ወደ ፍርድ ቤት ብሄድ ወደ ምናምን እንትኑ ያናገዋል ብለው ስለሚያስቡ ነው እንጂ አለም ፎርማት አለም። ለምሳሌ አካል ጉዳት የደረሰባትን ሴት ብትሄድ ክስ ተመስርቶ ምናምን ቅጣት ሊወሰንበት ምናምን ይችላል። ግን ከዛ በኋላ ስሙዝ አድርጎ ነገሩን የማስቀጠል ነገሩ ትዳሩን ምናምን ብዙ አዳጋች ስለሚሆን ከዛ አንጻርም ነው ብዙ ሴቶች ማያወጡት እንትኑን ማለት ነው። እቺ ደግሞ ትንሽ ታስገርማለች። ወንዶች ሴቶችን ይፈታሉ፣ ሴቶች ደግሞ ወንዶችን ያስመታሉ፣ ያስገርፋሉ ማለት ማመን። አንዱ እንዲያውም የሰማው ትንሽ ቆየት ብሎ እንደዚህ ሚስቴ ቢሮ ድረስ መጥቶ ያወራኝ ሰው አለ። ሚስቴ ያስደበደበችኝ እና ይሁንን ለመናገር መጀመሪያ ስሰማ አላመንኩትም።
አረ እንዴ በየችሎቱ ይገጥመናል። ህፃን ልጁን አቅፎ ይዞ ወጥቶ ሆቴል አድሮ ጠዋት ችሎት የሚመጣ አባት ምናምን ያጋጥመናል። አግሬሲቭ የሆኑ ሴቶች ምናምን አሉ ማለት ወንዶች። ግን አይጠቅምም። እኛ አሁን ወንዶቹንም ማድረግ እንደዚህ አይጠቅምም፣ ሴቶቹንም ማድረግ እንደዚህ ትክክል አይደለም። ኦኬ እንትኑ የምታደርጊው ሚስቱ ላይ የሚያደርገው ጉዳት የልጁ እናት ላይ ነው የሚያደርገው። ገብቶሻል አይደል? እናቱ ለምሳሌ እናቱ የተጎዳችበት ልጅ ደግሞ በጣም ደካማ ስነ ልቦና ነው የሚኖረው። አሁን ባል ሚስቱን ሲመታ ልጆቹ ላይ ጥቃት እያደረሰ እንደሆነ ማሰብ አለበት ነው እንትኑ። ኮንቲኒቲ ያለው የማይቆም በጣም ዲፕረስድ የሆነች በቃ ሀሳቧን የማትገልጽ ሁልጊዜ የምትደበደብ ምናምን ሲሆን ልጆቹም ምናምን እኔ አባታቸው ሲቆጣ ፌንት የሚያደርጉ ልጆች ያለበት ፋሚሊ አውቃለሁ። ኢቭን ልጅቷ ወልዳ 2 ልጅ ወልዳ ልክ አባቷ ሲቆጣ ስትሰማ ማለት ይሄ ልክ ኤፒሌፕሲ እንደያዘው ሰው በቃ ዝርግትክት ብላ ፌንት የምታደርግ ውሃ ተደፍቶባት የሚነቁ ማለት ነው። ማለት አንዳንድ ጊዜ ትንሽ በጣም ከወጣ ያለ ማለት በጣም ልክ እንትኑ መጠኑ ልክ ያልሆነ ምናምን ሆኖ እናገኘዋለን። ሰዎች መካከል መጋጨት ምናምን ሊኖር ይችላል፣ ግን መጋጨቱን በመጠን ማድረግ ያስፈልጋል። በመጠን ማድረግና ትሪት አንደኛው በጣም አግሬሲቭ ሲሆን ያኛው መተው፣ ቦታ ጠብቀሽ ደግሞ ታስታጥቂዋለሽ እኮ። አንደኛው ሞቅ ሲል አንደኛው ቀዝቀዝ ምናምን ብሎ ሰዓትና ቦታ ብትጠብቂለት እኮ የበለጠ ያደረሰውን አካክሰሽ ትመልሽለታለሽ። ግን ትንሽ ስማርት እንሆን ነው ይሄ ትዳር። መፎካከርን አይፈልግም። አንደኛውን መቆጣጠር ምናምን አይፈልግም። አንደኛውን መቀማት፣ መተባበር ነው የሚያስፈልገው። መተባበር ነው የሚያስፈልገው እና እሱን ለማምጣት በጣም ደስ ይላል። ቆንጆ ነገር ወድጀዋለሁ። በሰው ማስመታት በጣም አስገርሞኛል። እንደው ይቅርታ እንደው ወድጀዋለሁ አልኩ እንጂ አስገርሞኛል። አረጋገጥሽልኝ። እውነት የዛሬ ብዙ ዓመት 3-4 ዓመት በፊት አንድ ሰው መጥቶ ሲያወራኝ አላመንኩትም። ኤግዛክትሊ ታርጎት እንደውም አሁን ቁጥሩ እየጨመረ ነው ያለው። ማስደብደብ እኔ አሁን እንዲህ ባለፉት 2 ወራት 2-3 ኬዞች ምናምን ነበሩ እንደዚህ ማለት ነው። ስለዚህ በቃ ይሄዳሉ፣ የሚያውቁት ፖሊስ ምናምን ይፈልጋሉ፣ ያሳስራሉ። በቃ እንደዛ ያደርጋሉ፣ ሴቶቹ እንደዛ ያደርጋሉ። ግን ደስ አይልም አይደል? በጣም ደስ አይልም። ምንም የሆነ መፍትሄ የተገኘ ይመስላል እንጂ በፍጹም መፍትሄ አይደለም። ጫፍም አያደርስ። ምንም ወንዱም መምታት ልክ አይደለም፣ የሴቷን ማስመታት ባሏል ልክ አይደለም። በፍጹም ትክክል አይደለም። አዲስዬ እያገባደድኩ ነው። ጥያቄ ናት፣ 2 ጥያቄ ናት የቀረችኝ። ስለተቆራጭ ግን የሆነ ነገር እንድትይኝ ስለፈለኩኝ ነው። ልክ በፍቺ ወቅት ተቆራጭ ሲጠየቁ ብዙ ጊዜ ያው ኢኮኖሚው ጠንከር ያለ መቼም ወንድ ነው እልህ ውስጥ በመጋባት ከትዳር አጋሩ ጋር ቤት ሁሉ ይቀይራል፣ ሰፈር ይቀይራል። እሱ ብቻ አይደለም ስራ ሁሉ ይለቃል፣ ንብረቶችን ሀገርም ይለቃል። ኪሳራውን እንድትነግሪኝ ነው የምፈልገው እንደ ጠበቃ። እንዲህ አይነት ኬዝ አንደኛ አይተሽ ታውቂያለሽ? ሰጭን ምሳሌዎች ካሉ ኪሳራውስ ራሱ እንደ ሀገር ቲጂ። እኔ አንዳንድ ጊዜ እንደው ባለትዳሮች እንዲያስቡ የምፈልገው ቅድም ይችን 2 ዓመት ቢወስድ እንደው ከዚህ አሁን እኔ እና አንቺ ካወራ ነው ባልና ሚስት ሲጣሉ 2 ዓመት ምንም ሳይፋቱ ባሉበት በቃ እንደተጣሉ ተዘጋግተውም ቢሆን ቢቆዩ በጣም ነው ደስ የሚለኝ የእውነት ማለት ነው። ለምን መሰልሽ ይሄን የምለው? አንዳንዴ የሚሄዱበት ኤክስትሪም በጣም ያስደነግጥሻል። በቃ በባንክ እልሃቸው ማለት ነው። እሷ ልታገኘው ነው ወይ ይሄንን ንብረት ብለው እልህ ስለሚይዛቸው ፋብሪካው ውስጥ ያለው ጥሬ ዕቃ ብቻ ወደ 60 ሚሊዮን ምናምን አካባቢ ነው። ከሆኑ ብቻ የሆነ ሮንግ ሴታፕ ምናምን ሰርተው በ20 ሚሊዮን ምናምን እንዲሸጥ አደረጉት። በቃ እንትኑ ይሄ በቃ ክፋቱ ማለት ነው። እሷ እንዳታገኝ የሚሄዱበት ክፋት ልጆቻቸውን ሁሉ ልጆቻቸውን ውርስ ሁላ የሚያሳጣ አይነት ስራ ይሰራሉ። አሁን አንዱ 2 ልጆች 13 እና 14 ዓመት ሴት ልጆች ናቸው። ለምሳሌ ንግድ ፍቃድ በሌላ ሰው አደረገ፣ በሌላ ሰው በሰራተኛ አካውንት አደረገ፣
ንግድ ፈቃዱን የያዘው ሰውዬ ከዳው፣ ፈቃዱን ወደ ሐረር ቀየረው። እዛ ሄዶ በቃ ንብረቱ እንዳልሆነ በቃ ማለት በቃ ከተማ ውስጥ አለ የለም የሚባል መኪና የሚይዝ የነበረ አንዳንድ ጊዜ በቃ ምንድነው እልህ ምላስ ምንድነው እልህ ምላጭ ያስወጣል ይላሉ። እና አንዳንዴ እንትን አይደለም በቃ ማለት ከማን ጋር ነው እልህ የምንያያዘው ማለት በቃ እንደው ሴት ልጆችሽ እንደው አንዳንዴ አያሳዝኑሽም? ራሱ እንደው ለነሱ በቃ ራሳቸው ንብረታቸው መጨረሻ ላይ የሚነዳው መኪና ሁላ ተሸጠ ሰውዬው። በቃ ማለት ፋብሪካ አክስሮ የሆነ ንግድ ፍቃድ በሆነ ሰው አድርጎ እሱ ከድቶት በቃ ነገሩን ብልሽልሽ ጠቅላላ ማለት ነው። ለልጆች ቀለብ ላለመክፈል ይሄ ገቢ የለውም ምናምን እዛ ምናምን ወሰደ ንብረቱን ምናምን በሆነ ሰው ስም አደረገው አስመጣን ምናምን ከንተና ወደ እንተና ተዘዋውሮ ነው እንዲሆኖ ነው ምናምን የሚል ማለት ነው። በቃ ማለት በቃ አንዳንዴ እንትን አይደለም በቃ አይመጣጠንም። አንዳንዴ ሴቶች እኮ ጥፋት የላቸውም ማለት ያልኩ አይደለም፣ ጥፋት ይኖራቸዋል። በጣም ነው የሚያጠፉት። በቃ የሚያጠፉት ነገር አለ በጣም ብዙ፣ ምንም ጥያቄ የለውም። እንዴ ሰዎች አይደሉ? ለምንድን ነው የማያጠፉት? መላይካ አይደሉም እኮ ያጠፋሉ፣ በደንብ ያጠፋሉ። ግን እንትኑን ለማረም የምንሄድበት ትሪት የምናደርግበት መንገድ በጣም በቃ ማሰላሰል ይጠይቃል። እንደው ባለሙያ ጋር ሂዱ ፕሊዝ። እንደው የሆነ እንዲህ አይነት ጉዳይ ምናምን ሲገጥማችሁ ጠበቆችም ደግሞ በአግባቡ መከሩ። በቃ እንደው ነገሩን ጣራ አስነክቶ እንደው ሰዎቹን እንትን ከማለት እኔ አሁን ለምሳሌ ሲመጡ አዳምጣቸውና ይሄ ስነ ልቦና ባለሙያዎች ጋር መሄድ ካለባቸው እንደሱ ሕክምና የሚያስፈልጋቸው የሆስፒታል ሄደው መታከም ያለባቸው ሰምታይምስ እንዲህ አይነት እንትኖች ኬዞች ይኖሯቸዋል። የስ ሕክምና ቦታ መውሰድ፣ የመኝታም ችግር ካለባቸው ሄደው መታከም አለባቸው። በግልጽ መነጋገር ያለባቸው ነገር ካለና አንዳንዴ በተለይ አዳምጠውሽ ሄደው ሲመጡ ውጤቱን በጣም ያማረ ይሆናል። አንቺንም በጣም ያመሰግኑሻል። እኔም በጣም ሳስፋይድ ሆንበታለሁ። በጣም ማለት ነው። በዚህ ኢንተረስቲንግ አንዷ መጣች። በጣም ባለሀብት ነው። በእስልምና እንግዲህ ያው ከአንድ በላይ ጋብቻ ይፈቀዳል። ከዛ አገባ። እኔ የምትፈልገውን ልካሳት አለ። እኔ የምትፈልገውን ነገር በእሷ ስም ላድርግላት። ምንድን ነው የምትፈልገው አለ። ከዛ ይህንን ራሱ በመሆኑ እኔ በቃ ሞራሌ ተነክቷል ብላለች። የምትፈልገውን ብትፈልግ ፋብሪካውን ላዙርላት፣ ብትፈልግ በስጦታ ልስጣት አለ። ከዛ እንዲ ያልኩት ይህን ሰውዬ ተጣዩ ለማለት ሞራል የለኝም አልኩት። ግን ሂጂና አስቢበት። አሁን በቃ ሰውን ሼር ሲያደርግሽ ይሄ ናቹራል ነው። እኔ ማንም የራሴን ሰው ሼር እንዲያደርገኝ አልፈልግም፣ ተፈጥሯዊ ስለሆነ ማለት ነው። ግን ከዛ ስሜት ለመውጣት የተወሰነ ጊዜ ማሰላሰል እንትን ማድረግ ምናምን ይፈልጋል። ሂጂና አስቢበትና እኔ 3 ወር እንደ ፍርድ ቤቱ ማሰላሰያ ሰጥቼሻለሁ ብያት አስቂያት ሄደች ማለት ነው። ከዛ ምን አለች? ልክ ቤት ግን ከቤት ይውጣልሽና አስቢበት፣ እሱ እንደሚያስፈልግሽና እንደማያስፈልግሽ ስትገነዘብ ያን ጊዜ እናወራለን አልኳት። እሺ ብላ ሄደች። ውጣለኝ ከቤት አለች። ወጣ። 3 ወር ራሷን ብቻ ነው ያዳመጠችው። 5 ልጅ 6 ልጅ ያላት ናትና ስትመጣ ትንሽ ምናምን ገዘፍዘፍ ብላ ምናምን። ከዛ ከ3 ወር በኋላ ስትመጣ ጂም ገብታ ነበር። በጣም ቀንሳ ህፃን ልጅ ሆና ነው የመጣችውና ከዛ እኔ ረስቻታለሁ። ከዛ እንትኗን ምናምን አየሁና ሰላም ነሽ እንዴት ነሽ? ምን ልርዳሽ? ምንድን ነበር ይሽሽ ምናምን ስላት አዲስ ያላስታውሽኝ ማለት ያላስታውስኩሽ ከሊኒስ ላይ በጣም ነው ሰርፕራይዝ የሆንኩት። እሺ ትጂ በዛ 3 ወር ራሷን አክማ ታንኪው ልልሽ ነው የመጣው አለች። የምትፈልጊው ምንድን ነው? በቃ ማለት መፋታት አስፈላጊ አይደለም። ኢቭን በዛ 3 ወር ውስጥ ልጆቹ የአባታቸውን አለመኖር ኖቲስ ስላደረጉት የአባትየውን አስፈላጊነት በደንብ አውቃ ነው የመጣችው። በቃ እኔ ራሱ አልፈልግህም ብለው እነዚህ ልጆች ከአባታቸው ውጭ መኖር አይችሉም ብላ ወሰነ ነው የመጣችው። የምትፈልጊው ንብረት ነው ሴኪውርድ፣ ኢንሴኪውሪቲ እንዳይሰማት አይደል? ንብረቷን በተመለከተ ሄደው ሬጅስትር መሸሪያ ፍርድ ቤት እንዲያስመዘግቡ ምናምን አድርገን ፕሮፐርሊ ኤቭሪቲንግ ማኔጅ ተደረገ። ከዛ ሌላ ጊዜ እኔ እንደውም እንደዚህ ረፍት መሆኑን ባውቅ ኑሮ ድሮ ነበር መፈቅድለት አለች። ከዛ በኋላ በጣም ሪላክስድ የሆነ ጊዜ የኖራት ከልጆቿ ጋር ምናምን እንትኑን አንደርስታንድ አደረገችው። ገብቶሻል አይደል?
በእምነትም ስለሚፈጠር ኤግዛክትሊ እንትኑን ምክንያት ይፈልጋል ማለት በቂ መሆን አለበት። በቃ ለመፋታት የሚያበቃ ሁኔታ መሟላት አለበት ማለት ነው። ትልቅ እኮ መልእክት እኮ ነው ለእኛ ለሁላችንም። የሆነ ኮዝ ያስፈልጋል ብለሻል። ዝም ብሎ ፍቺ የሚባል ነገር የለም። ፍቺም ደግሞ አድካሚ ነው። አሁን ስሰማኝ ዝም ብዬ ፕሮሰሱ ራሱ በጣም ትልቅ ጦርነት ነው። ራሱን የቻለ ነው የሚመስለው። ሌላ ፖለቲክስ፣ ሌላ ጦርነት፣ ሌላ በቃ የሆነ ያለው ፍትጋ በጣም በቃ ደስ የማይል ማሰብ ይችላለን። በእኛም እኮ የተፈቀደ ግን የተጠላ ነው የሚለው ፍቺ። ምክንያቱም ማክሲመም ነገር ሲሆን ሰዎች መለያየት አለባቸው። የተፈቀደ ነው የተጠላ ማሰብ በጣም እችላለሁ። በጋብቻ ውስጥ የሴክሹዋል አቢዩዝ ወይም ካለ ፍላጎቴ ግንኙነት እንድፈጽም ተገድጃለሁ ብሎ የተፋቱ ሰዎች አሉ። በስራሽ ህይወት ውስጥ ያጋጠምሽ ወይንም ምክንያቱም ይሄ ነገር እንደ ችግር ታይቶ የማይታወቀው ከተጋባሽ በኋላ ያው የሚጠበቅ ነገር ነው፣ ግን በፍላጎት ደግሞ መደረግ ያለበት ነገር ነው። በፈቃደኝነት ተብሎ ነው የሚታሰበው። እሱ ነገር ብዙ ጊዜ ያስገርመኛልና እንግዲህ ያው በእኛ ማህበረሰብ ትንሽ ሼም ምናምን አለን አይደለ? የሆነ እንዲህ አይነት ነገር አውጥተን ምናምን ብዙ እንትን አንልም፣ ግን በጣም ብዙ እንዲህ አይነት የመኝታ ግንኙነቶች ለብዙ ፍቺዎች ምክንያት ናቸው። ኢቨን እንትኑን ሴክሹዋል አቢዩዙን ከ19 እስከ 59% ይደርሳል ነው የሚለው ጥናቶቹ ማለት ነው። በትዳር ውስጥ ከ19 እስከ 59 ብዙ ነው። በጣም ብዙ በጣም ብዙ ቁጥር ነው። ሴክሹዋል አቢዩዝ በኦልሞስት ከ19.2 እስከ 59 ነው የሚለው እንትኑ ማለት ነው። የሆነ ሬሾው ሲያስቀምጥ እንደዛ ነው የሚያስቀምጠው። ግን አንዳንዶቻችን አቢዩዝ መሆኑንም አናውቀው። አቢዩዝ ነው ማለት በቃ በቤት ውስጥ ስለሆነ እንደ መብት ነው እንጂ አቢዩዝ አይደለም ብለን ምናምን እናስበዋለን። ብዙ ጊዜ ለፍቺ ምክንያት ሆኖ የሚመጡት እንደዚህ ይሄንን ኢሹ ይዘው አይደለም። የመኝታ ፕሮብለም ሲኖርባቸው ማለት ታክመው መዳን የሚችሉ ብዙ ይመጣሉ። እንደዚህ አይነት ማለት ነው። የግንኙነታቸው ላይ ወይ እሷ ደካማ ትሆናለች ወይ እሱ ደካማ ይሆናል። እንደዚህ አይነት እኔ አሁን ለምሳሌ 4 ዓመት ሞክሬያለሁኝ፣ 5 ዓመት ሞክሬያለሁኝ፣ ከዚህ በኋላ እኔ መስቃየት ምናምን አልፈልግም ምናምን ብለው ለፍቺ አንገልጸው ማለት አሁን ክርክር ላይ አንገልጸው፣ ግን እንዲታከሙ ምናምን አድቫይዝ እናደርጋቸዋለን እንዲታከሙ። አንዳንዶቹ ዝም ብሎ ተፈራርተው ባይዘ ትምህርት ይፈልጋል። እሱም ቢሆን ማንበብ ኤሪያው ላይ ምናምን እኔ ደካማን ብላችሁ የምታስቡበት ኤሪያ ላይ ማንበብ ማወቅ ምናምን ይፈልጋል። እውቀት ስለሆነ እንደሌላው ፓርት እውቀት ስለሆነ ማለት ነው። እንደዛ አይነት የአንዳንዶቹ እውቀት የሚፈልግ ነው፣ በእውቀት ማሟላት ይኖርበታል። የአንዳንዶቹ በሕክምና መሟላት ምናምን ሊኖርበት ይችላል። የተመለሱ ሰዎች አሉ፣ ሕክምና አድርገው ጤናቸው ተመልሶ ማለት ፍላጎታቸው ተሻሽሎ ትዳራቸው የቀጠለ ምናምን ውጭ ሀገር ሁላ ምናምን እና ውጭ ሁሉ ሄደው የታከሙ ምናምን። ኢቭን ኢሹ አንዳንዴ በቃ ረጅም ዘመን ሴቷ ሳይለንት ሆና ስለቀጠለች በቃ ኢሹ የማይመስላቸው ምናምን አሉ። በትዳር ውስጥ ዲስሳቲስፋክሽን ምንድን ነው በአማርኛ? ይሄ እርካታ ለማጣት በጣም ትልቅ እንትን ነው ማለት። እኛ በችሎት እንዲሆነው ነው ምናምን አንልም እንጂ በቃ ስለሚጨቃጨቃት ምናምን ነው ማለት። እኛም እናፍራለን እንዲህ አይነት ነገር ለማስረዳት። አሁን በቃ እንትን አይደለም ለማስረዳት ምናምን። ግን ሳምታይምስ ፍርድ ቤቶቹ እስኪ ውጡ እና እኛንም ውጡ ጠበቆቹ ምናምን ይሉና ብቻቸውን እናውራቸው ምናምን ይላሉ። አንዳንዶቹ ደግሞ ጎበዝ ናቸው። እኔ እኮ ታክሜ ያለሁኝ ኢቭን ታክሜ ሕክምና ወስጄ ምናምን እንዲህ ስለሆነ ነው እና በቃ ምናምን የሚለዋሉ ማለት በግልጽ ኢሹ ሰም እንትን መፈታት ስላለበት ማለት ነው። እንደዛ ስላለ መጨረሻ ጥያቄ ምንልኝ አዲስዬ፣ አሁን ዛሬ አብረን ያደረግነውን ቆይታ ከሰማሁ በኋላ በጣም ቢቻል እያንዳንዱ ሰው የራሱ ጠበቃ ቢኖረው በጣም አስፈላጊ ነው ብዬ በጣም የግል ዶክተር አሁን ዶክተር እንደሚያስፈልገን ሁሉ እያንዳንዱ ሰው ጠበቃ ያስፈልገዋል።
ባይ ዘ ዌይ ግጭት ሲኖር አይደለም ጠበቃ የሚያስፈልገው፣ በሰላሙ ዘመንም ነው ጠበቃ የሚያስፈልገው። ሁልጊዜ ኮንቲኒቲ እንዲኖሩ ያደርገዋል። ግን የጠበቆችን አይነት መምረጥ ደግሞ ያስፈልጋል። ማቹ ያደረጉ ማለት ነው በእኔ መለኪያ። እንትኑ የሚፈልገውን ኤሪያው የሚፈልገውን ማቹር ያደረጉ። በጣም ትክክል ነሽ። ይሄ የጥብቅናው የስራ ዓለም ውስጥ ብቻ አይደለም፣ የትም ቦታ ኤቲካል ላይ ብትሄጂ አሉ በጣም አኔቲካል ሰዎች አሉ። ቢማሩ ባይማሩ ለውጥ የለውም። ኢሞሽናሊ ማቹርድ ያለማድረግ እንደሱ ነገሮች እንዳሉ እኔም በደንብ እረዳሻለሁ። ልክ ነሽ። በጣም መጠንቀቅ። ዛሬ እንዲያውም የወሰድኩት ቴካዌ የምመርጠው ጠበቃ ለመያዝ ደንብ ማቹር ያደረገ ሰው የሚሸጥ ርህራሄ ያለው እንደዚህ አይነት ሰው መሆን እንዳለበት እኔ ራሴ በጣም ተምሬያለሁ። አሁን እኔ ጠበቃ ቢይዝ የለኝም። አሁን ከዚህ በኋላ እኔ ያለሁሽ ዶንት ወሪ። አሁን በቃ ይሄው አንቺ ያስኩኩ እዚህ ጋር አዲስ ጋር አለው። ምንድን ነው የሚጠቅመኝ ለትዳሬ? ምን ቫልዩ አዳረጋለሁ? ወደ 3 እንደ ቲፖች ወይም እንደ ጠቃሚ ነጥቦች እስከ 3 ያክል ይቻልሽው፣ ከዛም ቢያልፍ ችግር የለውም። አሁን እያንዳንዱ ሰው ከጠበቃ ጋር ያለው ግንኙነት ቢጠብቅ ታቅሙ ብዬ ነው የማስበው። የሚያማክረው የህግ ባለሙያ ቢኖር እኔ አሁን ትዳሩን ወይ ትዳሬ ምንድን ነው የማተርፈው? ከምን ችግሮች ይጠብቀኛል? ኦኬ እንግዲህ አሁን ቅድም እንዳልኩሽ እንደው ዋና እንደው ቢኖሩ ብዬ የማስምላቸው ማለት ነው። መጀመሪያ ትዳሩን ራሱ ስንመሰርት ሁልጊዜ አንዳንድ ሁኔታዎች ዝም ብለን ዘውንድ ብለን እንድንገባ የሚያደርጉን ሁኔታዎች ሊኖሩ ይችላሉ። ኤክሴፕሽናል ፍቅር ሊሆን ይችላል። ኤኒ ሁኔታዎች ሊሆኑ ይችላሉ። ከዛ ውጭ ግን ፕሪሜሬጅ ትሬኒንግ ቢወሰድ ኢቭን የፍችን ሬት 46% ይቀንሳል። ፕሪሜሬጅ ትሬኒንግ ኮንሰልት መደረግ። ለምሳሌ አሁን አንቺ ልታገቢ ለጋብቻ ስትዘጋጅ ቅድም ከጋብቻ በፊት ስላሉ ንብረቶች ነው አይደል ያወራነው? ካራክተሩ እንዴት አይነት ሰው ነው የምታገቢው? እንዴት አይነት ካራክተር ያለው? ይሄ ሰውዬ እኮ እየጠጣ ቱቦ ውስጥ የሚወድቅ ሰምቲንግ ይሄ በቃ ሙሉ አካሉ እንዴት አይነት ነው ይሄ? በኋላ ልጆችም አባታችን ምናምን ብለው ፕራውድ የማያደርጉበት አይነት ምናምን። ሄልዝ ዋይዝ የጤና ሁኔታው ምን ይሆነ፣ እንደገና ሪሊጂየስ እንትናቸው ማለት በተቻለ መጠን የሚመጥንሽና የሚሆንሽ ኤሪያ ላይ መሆን። ካራክተሩ ሪስፔክት ያደርጋል ወይ? ለምሳሌ ሰራተኛ ብትሆን እሱን ነፃነቷን ጠብቁ ምናምን የሚሉትን ነገሮች ማየት ጥሩ ነው። ኢቭን የፋይናንሻል አቅሙንም ማየት ጥሩ ነው። ማለት ኦፖርቹኒቲው ካለ ማለት ነው። ፕሪሜሬጅ እንትኑ ያስፈልጋል። ከማግባቱ በፊት አንድ ሰው ይሄን ቢያስተካክል ጥሩ ነው። በቃ ለምሳሌ ሲመጣ ዝም ብሎ መልክ ምናምን ብቻ አይደለም ዝመጫው አይደለም። ሁላችን ዝም ብሎ ማንም ሰው የሆነ ቆንጆ የሆነ ምናምን የምንለው አይነት ምናምን አለ። ግን የሆነ ትዳር ሲሆን እንደሱ አይደለም። በቃ ፕሮፐርሊ እነዚህን ነገሮች ያለው ካራክተር፣ ያለው ፋይናንሻል አቅም፣ ያለው ሄልዝ። አሁን ደግሞ ፋሽን እንደሆነው መኪና አለው ቤት አለው ምናምን አይደለም። በዛ ስሜት እንዳታየው፣ እንደዛ አይደለም። ግን በቃ ካራክተር ያለው ማለት ገንዘብ ስላለሽ እኮ ዝም ብሎ ይሄ ገንዘቡንም አቢዩዝ ማድረግ እኮ ምናምን የለብሽም፣ በየትኛው መለኪያ ቢሆን ማለት ነው። እንደዛ አይነት ትክክል ብለሻል። አሁን አየሽ፣ ከልምድሽ አይተሻል። ሰዎች የሚፋቱበት ምክንያት በተሻለ ከሌሎች ሙያ እንደዚህ ጋብቻ ላይ ከሚሰሩ ሰዎች ጎን ለጎን እናንተ ብዙ ነገር ይገባሻል። ኢንፎርማሊ የተማርሽ ነው። እንትኑን ራሱ እኔ ገና እንዲያድርጎኝ ነው ስትለኝ ኦልሬዲ መሳል ጀምራለሁኝ ምን እንደሆነ ምናምን። ችግሩን ገና ስታወራኝ የትኛው ፓርት ላይ እንደሆነ አገጣጥሜ እጨርሳለሁኝ። እሷ ነግራኝ ሳትጨርስ አንደኛው ፕሪሜሬጅ ትሬኒንግ ውሰዱ። ኢቭን እኛ ጋር እንሰጣለን። እኛ ራሱ አሁን ፕሪሜሬጅ እና ፖስት ሜሬጅ አድቫይዝ አለ። በሜሬጅ ዙሪያ ከህጉ ጋር ማወቅ ያለብሽ ቅድም እኮ ይመዝገብ ንብረት ይመዝገብ አላለም እንዴ? የፕሪሜሬጅ አካል እኮ ከቅድመ ጋብቻ። ምክንያቱም
መጀመሪያ ያለውን ሰውየው ራሱ እኮ ሳያገባ ተቀመጠ። ንብረቴን ይወስዱብኛል እያለ አስመዝግብና ግባ በቃ። ለምን ይቀመጣል እንዴ? ገብቶሻል? ያ በቃ ፈርቶ ምናምን በቃ ማንም አይነካብህም። ምክንያቱም እሷም የሆነ ነገር ጠብቃ ለምን ትመጣለች? አትረብሽም እሷም ስትመጣ። ገብቶሻል? በቃ ኦልሬዲ ሬጅስተርድ ነው፣ አትነካም። ድንበሯ ከዚህ በኋላ የሚፈራል ካለ ብቻ ነው እሷ የሚመለከት ፔሪድ። ገብቶሻል? ሰው ይሄ ፕሪሜሬጅ እንትን መኖሩ ገና ትዳሩን ፕሮቴክት ያደርገዋል። ቀጥሎስ ሜሬጅ ኮንትራት፣ የጋብቻ ውል ይጻጻፉ። በጋብቻ ውስጥ እያሉ የግል ልጅ ሊኖር ይችላል። የአንደኛ ወገን የግል ልጅ ቢኖር፣ ሌላ አስተዳደራዊ ጉዳዮች ቢኖሩ፣ ቤተሰብ የሚረዱ ቢሆን በህጉ አሁን እኮ አንቺ አማቶችሽን የመርዳት በህግ ግዴታ አለብሽ። ታውቂያለሽ? ግዴታ አለብኝ። አዎ እኔ እናትና አባት ነው የማውቀው። አማትም ደርሷል። ብዙ ሰው ያው በየዓመቱ ነው የምታሻሽሉት። የሚቀጥለው ጎረቤትም እንዳትል ይመስል ግን በቃ መርዳት እየቻለ እዛ ድረስ ነው የሚሄደው እንትኑ ማለት እና ለምሳሌ የቅድመ ጋብቻ ስልጠና መውሰድ ወይም ደግሞ ካውንስሊንግ በጣም ቀላል ነው። በጣም ብዙ የተጋነነ ነገር አይደለም። በቃ አንድ ኦፊስ ሄዶ ከጋብቻ ስታስቡ ይሄን ብታደርጉ ጥሩ ነው ተብሎ አድቫይዝ ይወስዳሉ ማለት ነው። ከዛ የጋብቻ ውል አለ። ሌላ ደግሞ ሜሬጅ ኮንትራት ሌላ ቢኖረን ጥሩ ምንድን ነው? ቀለብ በአግባቡ እንቁረጥ። እንትናችንን ፍቺ ሲኖር የግድ በጸብ መሆን የለበትም ማለት በቃ ምንም ኮሽ ሳይል አልተስማማንም። በቃ ልክ መስማማት አልተቻለም። በቃ ለአንተም ሰላም ይሆንልሽ፣ ላንቺም ሰላም ይሆንልሽ፣ ልጆቻችን በሰላም እናሳድጋለን። ሞግዚት አንቺ ሁኚ፣ አሳድጊ ልጆቹን፣ ቀለብ እኔ እቆርጣለሁ። በቃ እሷ ቀለብ ለማስቆረጥ መከራውን ማየት፣ እሱ ንብረት ለማሸሽ መከራውን ማየት በቃ አይጠበቅብን። እነዚህ 3 ነገር ከያዙ እኮ ቲጂ በጣም ብዙ ነገር ነው የተማሩበት ማለት ነው። ከዚህ ፖድካስት በጣም ብዙ ሰው ብዙ ነገር ሴቭ ያደርግበታል ብዬ አስባለሁ። እኛ ዛሬ እኮ ነገርሽን ምንም ልክልካችሁን ነገርኳቸው ሰርተፊኬት ነው እንጂ አልሽኝ ምናምን ኮንትራት የለሽ። ዛሬ ደግሞ ሄደሽ ና ኮንትራት ይኖረ ምናምን ብለሽ እንዳትገጥሚሽ። ግን ስትመክረኝ ስሙዝ ነው እንጂ ጋብቻ ልቆጣጠርን ምናምን አይደለም። ሮላችን በቃ እኔም እኮ ይመለከተኛል ሱፐርቫይዘር የአይነት ሮል ይኖረኝ። ኢቭን አንደኛው ወገን ቢሆንም የሚያከናውነው ንግዱን እኔ ምን እንዳለ ምን እንደሆነ ምን እንደከሰረ ኤኒቲንግ እንኳን ሀፕን ቢያደርግ ሰውየው ቢታሰር ቢታመም ድንገት ሆስፒታል ቢገባ እኮ አውቶማቲካሊ ነገሩን ማስቀጠል ትችላለሽ አንቺ። ስለዚህ እንደዛ አይነት ሮል ይኖረን ነው እንጂ የታደረግከው ምናምን ይሄ አይነት አይጠቅም። በጣም ትክክል ብለሻል። ብዙ ጊዜ የማነሳው ሀሳብ አለ። አንድ ሰው ጥሩ ሀብት ንብረት ያለው ድንገት ታሞ ሞተና ንብረቱ ማጋ እንዳለ እንዳልሽው ሸሽቶ እህት ጋር፣ ወንድም ጋር፣ አጎት ጋር፣ አክስት ጋር ሙሉ በሙሉ ተካዱ። አስታውሳለሁ ለልጁ እየተሰባሰበ ነበር ትምህርት ቤት የሚከፈልላት። ብዙ ነገር አማርጣ የምትለብስ ብዙ ጫማዎች የነበሯት ልጅ በአንድ ክፍል በሁለት ክፍል ቤት ውስጥ ከእናቷ ጋር መኖር የጀመሩት በጣም በጠባብ ቤት ውስጥ በጣም ሰፊ ቤት የለመደች እና እንዳልሽው ችግር ቢፈጠር ችግር ቢከሰት እንደው ለመተጋገዝ ነው እንጂ ንብረት ለመቆጣጠር አይደለም። ግልጽነት በጣም እንደሚያስፈልግ አንድ እችን ነጥብ ስትይ እንደው ያስተምራል ብዬ ስላሰብኩ አንድ ወንድም በወንድሙ ስም አደረገው። ሞተ ድንገት። እሱ ድንገት ሲሞት 4 ወር እንኳን አልጠበቀም። ልጆቹን ከነ 5 ልጆቿ ሜዳ ላይ ነው ያወጣ። በቃ ሄደ። ክርክር ብታደርጊም ስሙ በሱ ስም ነው። ሌላ አንድ ደንበኛዬ ሳውዲ ረጅም ዓመት ነው የለፉት። እዚህ ያለ የሌላ ሀብቷን መጋዘንና ቤት ሰርተውበታል። ቤቱ ላይ የሚኖሩት አማቶቿ ናቸው። መጋዘኑ ተከራይቷል። በአማቷ ስም ነው። በአማቷ ስም ስለሆነ እሱ ድንገት ሞተ። ከዛ የሆነው ምንድን ነው? ቀለብ ይቆርጡላታል ማለት ነው። ንብረቴን ስጡኝ፣ ይሄ እኮ እናንተም ነገ ሞት አለባችሁና በእናትየው ስም ነው አንሰጥም አሉ። በጣም የሚያሳዝነው እኔ አንዳንዴ በቃ እንትኖቹ በጣም ፔንፉል ናቸው። በቃ
5 ልጅ 6 ልጅ አረብ ሀገር ኖረሽ ያፈራሽውን ንብረት መጋዘኑ ኪራይ ይከራይና አካውንት ውስጥ ይገባል ማለት ነው። ከዛ በሱ አካውንት ያስገቡላትና ብር አካውንቱኑ ቡኩ እነሱ ጋር ነው የሚቀመጠው። ይሄ በቃ ማለት በጣም ነው የሚያሳምመው እንጂ በጣም ብዙ የሚያሳምሙ ኬሶች ነው ያሉት። እንደው በየቀኑ ስንሰማው የምንውለው ብታይ ማለት እኔ ምንድን ነው እንደዚህ አውሬ ያደረጋቸው ምናምን ትያለሽ በቃና አንድ ኬዝ እኔ እንዲህ አይነት ቤት በጣም ትልቅ ቤት ሊገዛ ሲል በአንደኛው ሚስት አድርገው ስለው አላደርገው ማለት ምንድነው ስለው 2 ናቸው የተጨቃጨቁ ሰው ብዙ ልጅ የወለደች አለች። አይ አላደርገውም ብሎ በእናቱ ስም አደረገው። እናትየው ያ ቤት እስኪመረቅ አልጠብቁ ሞቱ። ሲሞቱ የውርስ ክርክር ተነሳ ማለት ነው። የውርስ ክርክር ሲነሳ አንደኛው እህቱ ባሏ ስራ የለውም በቃ ለባሌ የሆነ ነገር ይሰጠዋለች። ቤት አስገዝታው ቲጂ ሌሎቹ አይኛ ሐቃችን ስላልሆነ አንፈልግም አሉ። ቤት አስገዝታው መስሪያ መርካቶ ገብቶ ለባሏ የሚሰራበት ገንዘብ ከፍሎ ድርሻ ይለቀቅ ያለው ብላ ለቀቀችለት። በቃ ምን ታደርጊያለሽ? ስለዚህ በቃ ማለት እንደው ሚስቶቻችንን እናሳጣለን ብለን ልጆቻችንን አናሳጣቸው። አሁን አውቶማቲካሊ አባታቸው እንደሞተ ጎዳና ላይ ነው የሚወጡት። አስበሽዋል ከእንዴት አይነት ኑሮ ወደዛ ወጥተው እንደሚወሰዱ? በጣም ብዙ እንደው እዚህም ሀገሩን ጉዳይ አነሳሽ እንጂ ውጭ ሆነው ከሚስቶቻቸው ስልሄድም ስለምሰማ እንዲህ አይነት ታሪኮች ደብቀው ልከው እዚህ ንብረት በወላጆቻቸው በወንድሞቻቸው የሚሰሩ ቤት ፎቅ ቤት ትልልቅ ንብረት የሚይዙ አሉና እነዚህ ሰዎች የሚሞቱ አይመስለንም። የገባኝ ነገር እሱ ነው አይደለ? እኔ ቲጂ ማለት ስናውራ ብናድር እኮ እናድራለን። ተቀየልሻል። አንዱ እዚህ ሆኖ አገባሻለሁ ብሎ እያስላካት እዚህ የሚያገባበትን ሱፍ እሷ ላከችለት። አስብሽዋል እንዴት እንደሚያም ከዛ ምን ቢሆን ጥሩ ነው እና እችኛዋ ባለሀብት ናት ምናምን ተብላ ነው ያገባት። ይሄም እሱም ሊበላ ነው የገባው ማለት ነው። ያችኛዋ ባል ይሆነኛል ብላ የሆነ ነገር ይሰራል ምናምን ብላ ነው ትልክለት። ያቺ ምትልከውን ያችኛዋን እንዲህ አይነት ሱፍ ጓደኛዬ ስለሚያገባ ብሎ ለራሱ የሚያገባበትን ሱፍ ከነሚዜዎቹ ምናምን አስልኳት ሌላ ሚስት አገባ። መጨረሻ ላይ ግን ያው አላህ ጀዛቸውን ይከፍላቸዋል። ለማንኛውም ገብቶሻል አይደል? ግን በጣም በቃ የዛ አሁን አስበሽዋል። ያቺ እድሜዋን ጊዜዋን ገንዘቧን ሁሉ ነገሯን ጨርሳ ስትጨርስ ገንዘብም የለም ባልም የለም ምንም የለም። ስለዚህ እንደው እባካችሁ ተሳስበን እንኑር ነው እያልኩ ያለው ቲጂ። በጣም አዲስ በእውነት በጣም ነው የማመሰግንሽ። በጣም ደስ ብሎኛል። እውነት ክብር ይሰማኛል። ዛሬ እንግዲህ ስለነበርሽ አይናችንን ነው እንደዚች ክፍት ያደረግሽልን። በህግ ጉዳይ ላይ ለምናሸሽ ሰዎች ልባችን ለሚከጅል ድብቅ እያለ ለሚከጅል ሰዎች በእውነት በጣም 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 ነው የማመሰግንሽ። እግዚአብሔር ይስጥልኝ። እንግዲህ ስለነበርሽ ቆንጆ ቆይታ ነበረኝ። ድጋሚ የምንገናኝ ይመስለኛል። በደንብ እንገናኛለን። ጉዳይ እናወራለን። በደንብ እናወራበታለን። በጣም ብዙ የሰበር ውሳኔዎች አሉ። በጣም ብዙ ኬዞች አሉ። ባልና ሚስቶች ብለሻል። ባልና ሚስት በደንብ እናወራበታለን። ኦነስት ድጋሚ እንግዲህ ትሆኛለሽ። ለዛሬ ግን እጅግ አድርጌ ነው ማመሰግንሽ። እኔም በጣም አመሰግናለሁ። ከጠበቃ አዲስ መሐመድ ጋር የነበረኝ ቆይታ ይህንን ይመስላል። እኔ በጣም ተምሬበታለሁ። እንደተለመደው እናንተም ብዙ ነገር አግኝታችሁበታል ብዬ አስባለሁ። በሚቀጥለው ሳምንት እንደዚሁ በአእምሮ ጤና፣ በቤተሰብ ጉዳይ፣ በልጆች አስተዳደግ ጉዳይ ላይ ከአዲስ እንግዳ ጋር እስከምንገናኝ ድረስ መልካም የስራ ሳምንት